ሰላም የተከበራችሁ የኢትዮ ቲቪ ተመልካቾቻችን ከረጅም ጊዜ ቆይታ በኋላ እንግዲህ ዛሬ ተገናኝተናል። የዛሬ እንግዳዬ አቶ ጀዋር ናቸው። ለረጅም ጊዜ አክቲቪስት ጀዋር ስል ታቆኛላችሁ። ዛሬ ደግሞ ፖለቲከኛው ጀዋር እንግዲህ አጠገቤ ነው። ጀዋር የሆነ ለመናገር ከአመት ከምናምን በኋላ ነው እንግዲህ ዛሬ ካንተ ጋር የተገናኘ ነው። አዲስ አበባ ላይ ነው ደግሞ ሌላው ደስ የሚለው እሱ ነውና እስቲ ሂደቱን እንጀምር። አንድ አመት ከምናምን ውስጥ ቆይታ እንዴት ነበር? እንግዲህ አንድ አመት ተኩል ምናምን አለፈ እዚህ ከመጣሁ። የመጀመሪያውን አንድ አመት በአብዛኛው በሰላም ስራ ላይ ሰራ የቆየሁት ስትዘይ ደስይለህ እኛ ካለህ እኛ በመጣንበት አካባቢ ብዙ አለመረጋጋቶች ነበሩ። የነበረው ስርዓት ፈርሶ አዲስ ገና ያልተቀለበተ ወቅት ስለነበረ ስለዚህ ወጣቱን ማረጋጋት የተጋጩ ኮሚኒቲዎች በተለይ በኦሮሞና ሶማሌ መካከል የነበረውን ግጭት እንዲሁም በመራብ ኦሮሚያ አካባቢ የነበረውን ችግር በተቻለኝ አቅም የመርዳት ስራ የነበረው በአብዛኛው ውጤታማ ነበረ። በተለይ በመስራቅ አካባቢ የተሰራው ስራ ውጤታማ ነበረ። እንግዲህ እዚህም ደግሞ ከተማ ውስጥ በፖለቲካ አመራሮች መካከል መሀል በመሄድ ለማቀራረብ ስሞክር ነበርና ጥሩ ነበር። እንግዲህ የቀረው 6 ወር ደግሞ አሁን ያለው የጀመርኩበት ነው። ኦኬ በጣም አሪፍ። እንግዲህ ዛሬ ተመልካቾቻችን ሞር ወደ ማህበራዊ ኑሮውን ያንተን አስተዳደግ ምናምን ስለግል ህይወት ትንሽ እንጮታለን ብዬ አስባለሁ እና የምታሳልፉት ጊዜ የእውነት እንደማያስቆጫችሁ ተስፋ አደርጋለሁ። ስለ ግል ህይወትና የቀን ተቀን ኑሮህን ከልጅነት እስከ እውቀት እንግዲህ ሙሉ በሙሉ በግልጽ እንደምትመልስልኝ ተስፋ አደርጋለሁና እንደማንኛውም በልጅነት ስታጠፋ ተገርፈን ያደግከው ጀዋር? በጣም ከጎረቤት ከኛ ቤት እኔን ያልገረፈ ሰው ያለ አይመስለኝም። አሁን አንዳንዴ ሲመጡ ከገጠር ከኛ አካባቢ እሷን ገርፋኛለች እሱን ገርፎኛል ብለህ ትዝተላል? ክፉ ነበር እንዴ አገራረፉ? አገራረፉም በጣም ክፉ ነበር። እኔም ኃይለኛ ነበርኩና ብዙ ነው የገረፈኝ በልጅነቴ። ኦኬ ልጅ ያለህ የቀን ውሎ ምን ይመስላል? እረኛ ነበርክ? ታርስ ነበር? ኑሮዬ በትንሽ ከተማና በገጠር መካከል ነበር። ሁለት የአያት ቤተሰቦች አሉኝ። የእናቴና የአባቴ ቤተሰቦች አይ ቲንክ ወደ ቆላና ደጋ ናቸው። የእናቴ ቤተሰቦች ደጋ ላይ ናቸው። የአባቴ ቤተሰቦች ቆላ ነው። እኛ የምንኖርበት ደግሞ ትንሽ ከዛ ቆላ ነው። ልዩ ቦታው ምን ይባላል? በአርሲና በምዕራብ ሐረርጌ ድንበር ላይ ነው። ያኔ ጎለልቻ ወረዳ ይባላል። አሁን ግን ለሁለት ከፍለውታል። ድንበር ላይ ነው እና ቆላ አለው፣ ወይና ደጋ አለው እና በሁለቱ መካከል ያው ትንሽ ከተማ ውስጥ መጫወታለሁ። ከዛ ደግሞ ትንሽ ረብሽ ወደ ገጠር ላካለሁ። ከብትም አግጃለሁ፣ ፍየሎች አግጃለሁ። ትንሽ ከፍስል ትንሽ የግብርና ሙከራዎችን አድርጌያለሁ። ከዛ እስከ ስንት አመት ሄድ ቀጠለ? ያው እዛው ኤሌመንተሪ እዛው ጀመርኩ እስከ 7-8 እዛ ነው የቆየሁት። ከዛ በኋላ ወደ አሰላ መጣሁ። ይሄ አማርኛ ከየት መጣ? በጣም ተላቀላጥፈዋለሁ። እንደምታውቀው የእናቴ ቤተሰቦች ኦርቶዶክስ ናቸው። ስለዚህ ቤተክርስቲያን ውስጥ የሚያገለግሉ አጎቶች የተለያዩ ሰዎች ነበሩና እዛ ካለው ከአማራው ማህበረሰብ ጋርም የተቆራኘ የኑሮ አላቸው ከቤተክርስቲያኑ ጋር ስለተያያዘ እና በልጅነቴ ደግሞ ቀልጣፋ ስለነበርኩ ይሄንን ቋንቋ የመልመድ ፍላጎቴ በጣም ከፍተኛ ነበር። በልጅነቴ ነው የተማርኩት አማርኛን እና አሁን አማርኛን ከአፋን ኦሮሞ ጋር እኩል ነው የምናገረው። በጣም አሪፍ። ከእድገትህና በተግባር ከምታየው የሀገራችን ሁኔታ ድህነትን ምን ያህል ታውቀዋለህ? እንዴትስ ትገልጸዋለህ? ብዙ ድህነት ነው ያየሁት። አባቴ ያው በልጅነቴ ነው የሞተው እና ቤተሰብ ተበተነ። ስለዚህ ድህነትን ያው አካባቢያችንን በጣም ጦርነት ለረጅም ጊዜ ለ2-3 ጄኔሬሽን የነበረ ጦርነት ስለነበረ ከንጉሱ ዘመን ጀምሮ በደርግ ጊዜም ኦነግ በጣም አክቲቭ ነበረ። በኢህአዴግ ጊዜም ኦነግ አክቲቭ ስለነበረ በዛ አካባቢ ጦርነቱ፣ ድህነቱ፣ እርዛቱ በጣም አደገኛ ነበርና ድህነትን አይቼዋለሁ። በራሴም ላይ በጎረቤትም ላይ አይቼዋለሁ በልጅነቴ። እንግዲህ ድህነትንም አይተሃል፣ እንደነገርከኝ ጦርነትንም አይተሃል። በዚህ መነሻ ለዚህ ህዝብ ቅድሚያ መደረግ አለበት የምትለው ምንድነው? እንግዲህ የኔ የፖለቲካ ዕውቀት ያመለካከቴ ሼፕ የተደረገው በአስተዳደጌና በትምህርቴ ነው።
ኤክስፒሪየንስ እና ትምህርት ነው ሼፕ ያደረገኝ ማለት እችላለሁ። እኛ አካባቢ በተፈጥሮ በጣም ተሰጥኦ ያለው ነው። 27 ወንዞች ከጋራው ላይ ይወርዳሉ እና በጣም ወንዝ ያለው መሬቱም ለም ነው። ሆኖም ግን ጦርነት ስለነበረ በጦርነት አማጺያን ዘካይ ስለሚንቀሳቀሱ እነሱን ለመቅጣት ሲል ህዝብንም በጣም ይቀጣ ነበር። አማጺያን ምንድን ነበር ጥያቄያቸው? ኦነግ ነው። ኦነግ ከፍተኛ አመራሮች እዛ ነበሩ። በደርግ ጊዜ የኦሮሞን ህዝብ ነጻነት ነው። የኦሮሞን ህዝብ ነጻነት ከረጅም ጊዜ ከዛ አንስቶ እስከ ምዕራብ እስከ ሐረርጌ ድረስ ከፍተኛ እንቅስቃሴ የሚካሄድበት ጊዜ ነበር። ከኃይለ ሥላሴ ጀምሮ እስከ ደርግ እስከ ኢህአዴግ ጊዜ። በዚህ አንፃር የተለየ ደርግ መንግስት ይሄም የኢህአዴግ መንግስትም በጣም የሚያጎሳቁሉ አካባቢ ነበር። ያ የፈጠረው በተለይ በጣም ከፍተኛ የሆነ የኢኮኖሚ ጫና ነበረ። ያ እንግዲህ ህዝቡ ግን በጣም ሬዚሊየንት ነበር። እንደዛውም ሆኖ ከብቱ እየተዘረፈበት ሰው እየተገደለ እንደዛም ሆኖ በጣም ሬዚሊየንት በጣም ይረዳዳ ነበር። ወይ አብሮ ነው የሚራበው ወይ አብሮ ነው የሚበላው እንጂ አንድ ጎረቤት ጠግቦ አንድ ጎረቤት የሚራብበት ፊኖና የለም። እኔ ልጆኛ አሁን የኛ ቤትና የኛ ጎረቤት ቤት ልዩነት አላቀውም ነበር እና ጎረቤታችንም ያሉ ልጆች እኛው ጋር ሲሻሙ ነው መታያቸው ወደም እነሱ ጋር ሲሻማ ነውና በአጠቃላይ ያለችው ትንሽ ከተማም ሆነ ገጠሩ ያ ጦርነት የፈጠረው ቦንድ ነው መሰለኝ በጣም ኢንተርዲፔንደንት የሆነ ማህበራዊ ኑሮ ነው። ያ ደህንነቱን በተቻለ መጠን ደህንነትን መከፋፈሉ ራሱ ደህንነትን ለመቋቋም ይረዳቸው ይመስለኛል። እንግዲህ አሁን እንደነገርከኝ ቀደም ብለክ የአማራ ብሔረሰቦች እዛ ነበሩ ብለሃል። የዚህን የጦርነቱ ጊዜ እነሱ ከናንተ ጋር ይሳተፉ ነበር? እነሱ ትንሽ ወጣ ይላሉ ግን ያው በሰላሌዎች አሉ የሸዋ ኦሮሞ እዛ አካባቢ ያሉ እነሱ በጣም አክቲቭ ነበሩ በኦነግ እንቅስቃሴ ውስጥ ያሉ ተማሪዎችም ከነሱ ጋር የጋብቻም የሃይማኖታዊ ትስስርም ስላለ የሚደጋገፉ ነው የሚመስለኝ እንግዲህ ልጅ ስለነበርኩ ግን ወጣ ይላሉ። አሁን ይሄ የኦነግ እንቅስቃሴ ያለበት ቆላው ላይ ነው እነሱ ያሉበት ደጋው ላይ ነው። ደጋው ላይ ብዙ እንቅስቃሴ አልነበረም እኔ እስከማስታውሰው እንጂ በሁለቱ መሃል ችግር አልነበረም። የዛን በነዋሪዎቹ መሃል ወደ 83 84 አካባቢ እንደ ኢትዮጵያ አቆጣጠር ግጭት ነበረ። በጣም ኢንትረስቲንግ አክቹአሊ እንትን አንደርግራጁዌት ያለው ተማሪሽ አንዱ የሰራው ሪሰርች እዛ አካባቢ ነው። ይሄ አርባው የሚባለው ግጭት በጣም ኮሚናል የሆነ ግጭት የተካሄደበት ነበር። ሆኖም ግን ተመልሼ ወደ የአውሮፓውያን አቆጣጠር አይ ቲንክ 2006 7 ሪሰርች ሰራ በጣም ጠንካራ ሪኮንሲሊዬሽን የተፈጠረበት አካባቢ ነው። አሁን በቅርቡም ራሱ ተለያዩ አካባቢ ግጭቶች ሲፈጠሩ እዛ ግጭት በአዲስ መልኩ አልተፈጠረምና ያ የሀገር ሽማግሌዎች የሰሩ ስራ እስካሁን ጠንክሮ እንደቀጠለ ነው የሚታየኝ። ሪሰርቹን እዚህ ሪኮንሲሊዬሽን ላይ የሚሰራው አንተ? አዎ የፖስት ኮንፍሊክት ሶሳይቲ አንድ ሁለት ማህበረሰብ ከተጋጨ በኋላ ከዛ በኋላ የሚኖረው ምን አይነት ሜካኒዝም ነው ሪኮንሳይል ለማድረግ ምን አይነት ሜካኒዝም ነው የሚጠቀሙት የሚለውን ነው ተመልሼ የሰራው የዛሬ ስንት አመት ነው አረጀን 12 13 አመት በዚህ ከዛ በላይ ይሆናል። ታዲያ ያ ሪሰርች አሁን ላይ አይሰራም ምናልባት? አዎ አብዛኛው ይሰራል። ምክንያቱም የችግሮችን አንደኛ የችግሮች መንስኤ በደንብ መረዳት አስፈላጊ ነው። ሎካል መንስኤዎች አሉ እንዲሁም ደግሞ ናሽናል የሆኑ መንስኤዎች አሉ። አንዳንዴ ሁለቱ አብረው የሚሄድበት በመንደር በሰፈር ደረጃ የሚነሱ ለምሳሌ እዛ የግለሰቦች ግጭት ኖርማሊ የትም የማይደርስበት ግን የሀገር ፖለቲካ የተመሰቃቀለ ከሆነ ወደ ብሔር ፖለቲካ ወደ ሀገራዊ የሚያድግበት ኢንሲደንት አለና ያንን ነው እዛ ውስጥ ያየሁት። እንግዲህ ጆሃር አሁን አንተ ወደ ፖለቲካው ገብተሃል። ክልልህም ወይም አገርን የመምራት ውድድር ውስጥ ልትገባ ነው። ምንድነው ሐሳብ እንደምልህ እንደ አንድ ሀገርን የሚመራ ሰው ምንድነው ሐሳብ? እንግዲህ ለአንድ ሀገር ሶስት ነገሮች አብረው መስተካከል አለባቸው። አንዱ ካልተስተካከለ ሌላውን የሚያመሳጥርበት የሚያበላሽበት ሁኔታ አለ። ፖለቲካ፣ ሴኩሪቲ እና ኢኮኖሚ። የሰላም ጉዳይ፣ የኢኮኖሚ ጉዳይ እና የፖለቲካ ጉዳይ ለተለያዩ አትችልም። ስለዚህ እኛ ሀገር ፖለቲካውን ማካል አስተካከልን የፖለቲካ ሽኩቻ ወደ ግጭቶች ይሄዳል። ግጭቶች ደግሞ ኢንስታቢሊቲ አለመረጋጋቱ ኢኮኖሚን ይጎዳል። የንግድ እንቅስቃሴን ይጎዳል። የውጭ ኢንቨስትመንትን ያደርቃል። የኢኮኖሚው ተዳከመ ማለት ስራ አጥነት ይስፋፋል። የስራ አጥነት ተስፋፋ ማለት ኢኮኖሚን ያበላሻል። የተበላሸ ኢኮኖሚ ደግሞ ፖለቲካን ያበላሻል። ሶስቱ
ትሪያንጉላር የሆነ ግንኙነት አላቸው። ካለኝ ልምድም ይሄን ነገር በደንብ አውቀዋለሁ ብዬ ነው የማስበው። እኔ ካለኝ ከልጅነቴ ጀምሮ ያደኩበት ማህበረሰብ በአለም ላይ ብዙ ሀገሮች ሄጃለሁ። ጥሩ ትምህርት ቤቶችም ተመርያለሁ። ከዛ አንፃር አትሊስት የፖለቲካውን ለማረጋጋት የፖለቲካ ወደ ዱራብል የሆነ ቀጣይነት ወዳለው የሶሻል ኮንትራክት እንዲያድግ ኮንትሪቢዩት አደርጋለሁ የሚል ግምት አለኝ። እንግዲህ ያው የተረሳ መጣ እንጂ የነበረውን ስርዓት መገርሰስ ላይ በትንሽም ቢሆን ሚና ነበረኝ ብዬ ነው የማስበው። ያ ሚና የተጫወትኩት ቅድም ያልኩህን የልጅነት ልምዴን ያስተዳደጌን እንዲሁም ደግሞ ውጭ ሀገር ሄጄ ያገኘሁት ትምህርት በተለይ በሰላማዊ ትግል ላይ ከህንድ እስከ ዩጎዝላቪያ እስከ ሰርቢያ የአፍሪካን አሜሪካን ትግል በጣም በቅርበት በማጥናት ነው ያንን ነው። ከዛ ደግሞ የአረብ ስፕሪንግን ከለር ሪቮሉሽንን በቅርብ በማጥናት ነው ኢትዮጵያ ላይ አፕላይ አድርገን የተሳካልን። ከ2016 ጀምሮ ሽግግርን እንዴት ማኔጅ ማድረግ አለብን፣ ሽግግርን እንዴት ነው ብናደርገው የሚለውን እያጠናው ነው ያለው። እዚህም ከመጣው በንባብም የተለያዩ ሀገሮችንም በማየት ከምሁራኖች ጋር በመወያየትም እዚህ ሀገር ውስጥም ደግሞ ከቀበሌ አንስቶ እስከ ፌደራል ተቋማት ያሉትን በማየት ዲቨሎፕ ያደረጓቸው ሀሳቦች አሉ። ኢትዮጵያን ማሻገር በምን መልኩ ነው የሚቻለው የሚለውን ፌርሊ ኮንክሉሲቭ የሆነ ሀሳብ እያመጣው ይመስለኛል ለራሴና ያንን እንግዲህ ከተለያዩ ኢንትረስት ግሩፖች ጋር ከተለያዩ ስቴክሆልደሮች ጋር በመሆን ሌላ ቢያንስ እንግዲህ ለኢትዮጵያ ሕዝብ ከድህነት አወጣለሁ እና አወጣለን የሚል ቃል መግባት አልፈልግም። እሱ ከድህነት ለማውጣትም ጦርነትን ማስወገድ ያስፈልጋል። ከጦርነት ለማስወገድ ጦርነትና ግጭቶችን ለማስወገድ ደግሞ የፖለቲካ ፎርሙላውን ማስተካከል ያስፈልጋል። የኔ ሚና ብዬ ማስበው ያጠናሁትም ትልቁ ፖለቲካ ስለሆነ የሀገሪቷን የፖለቲካ ሂደት ማስተካከል ላይ ይረዳል ብዬ አስባለሁ። ይሄ ማለት የሀገሪቷ ልሂቃን ከተለያየ ብሔር ከተለያየ ፖለቲካ ከተለያየ አካባቢ የሚመጣው የሀገሪቷ ልሂቃን ቁጭ ብሎ የሚደራደርበትና የሚወያይበትን ኢንሴንቲቭ ሜካኒዝም ጫናውንም አትራክት የሚያደርገውን ኢንሴንቲቭም መፍጠሩ ላይ ከሌሎች ጋር ሰራለሁ የሚል ግምት አለኝ እና በዛ ደግሞ ይሳካል ነው የሚል ተስፋ አለኝ። እንግዲህ አሁን ስቴክሆልደርስ ስትል ነው እንግዲህ አንዱ አሁን በመንግስት ደረጃ የተቀመጠው አካል ነው። ምናልባት በሱ የክህደት ተፈጽሞብኛል የሚል ስሜት ይሰማሃል? በግለሰብ ደረጃ አንተ ላይ ለምሳሌ ብዙ ኮንትሪቢዩት አድርጌያለሁ ብለሃል ለዚህ ትግል የአይነት ስሜት አይመጣብኝ? ፈጽሞ አይለኝም። እኔ የኢትዮጵያ ፖለቲካ ውስጥ ማንንም አስገድዶኝ አይደለም፣ በራሴ ፍላጎት ነው የገባሁት። አንድም ጥቅም ፈልጌ አልገባሁም። እኔ ፈጣሪ ይመስገን በጣም 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 ሪሞት ከሆነ አካባቢ ወጥቼ በጣም ከፍተኛ ቤስት የሆኑ ትምህርት ቤቶች ተምሬያለሁ። ትምህርት ቤት እያለሁ ስታንፎርድ፣ ኮሎምቢያ፣ ኦክስፎርድ በነበርኩበት ወቅት ሁሌም ማስበው ይሄንን እድል ለሰጠኝ ፈጣሪ እንዴት ነው ውለታ መክፈል የምችለው? ከኔ ጋር የነበሩ ልጆች ወደ ዲሲ ትልልቅ ተቋማቶች ውስጥ ዎል ስትሪት ሲሄዱ ማድረግ ችል ነበር። ግን ያሰብኩት እስቲ ለዛ ሪሞት የሆነው ማህበረሰብ ከዛ ማህበረሰብ ውስጥ ያወጣኝ ፈጣሪ ምናልባት ምክንያት አለው በሚል ነው የመጣሁትና ይሄን ሳረግ ከአንድም ግለሰብ ከአንድም ማህበረሰብ ውለታ ፈልጌ አይደለም። አንድም ሰው እንዲያመሰግነኝ አልፈልግም። ሲረግሙኝ ቢሉም አይከፋኝም፣ ሲያመሰግኑኝ ቢሉም ምንም እንትን አይመስለኝምና በግለሰብ ደረጃ they don't owe me anything። ማንም ሰው እኔን ሊያመሰግን አይገባው። ማንም ማህበረሰብ እንዴትድ እንደሆነ እኔ ላይ የሆነ ሊከፍለኝ የሚገባው ብድር ያለ ሆኖ ሊሰማው አይገባም፣ አይሰማኝም። ስለዚህ ከዚህ ሀገር ካሉ የፖለቲካ አክተሮችም ጋር ያለን የሚያገናኘን ፖለቲካው ነው እንጂ ግለሰባዊ አይደለም። ግን እንደው አንዳንድ አካላቶች አሁን ያልከውን የጠቀስከውን ነገር አለ ውሃ እንኳን አንድ ጉድጓድ ያላስቆፈሩ ሲሻቸው እነሱ በቪኤቲ የተንቀሳቀሱ ተብሎ ተተቻለና ምናልባት ቅድሚያ የፕሮሲጀር ጉዳይ ነው ወይንስ ምንድነው ይሄን እንዳታደርግ ያደረጋል? ውሃ ማስቆፈር በፈልግ ኖሮ ወደ ኤንጂኦ ገባ ነበር። ብዙ ጉድጓዶችን ማስቆፈር ይችላል ነበር።
ወደ ኤንጂኦ ገብቼ ከፈረንጆች መስዋዕትነት ጠይቄ በጣም ወደው ያደኩበትን አካባቢ በጣም ነው የምወደው ሰው ያረገኝ አካባቢ ነው ለኦሮሞ ህዝብ ትግልም በጣም ብዙ መስዋዕትነት የከፈለ ነው ይሄ የምስራቅ አርሲ ምዕራብ ምስራቅ ሐረርጌ አካባቢና ብዙ ጊዜ ከሞት ያዳነኝ ህዝብ ነው እውነት ነውና አንዳንዴ ሳስብ ምናልባት በጣም ሰፊ ኔትወርክ አለኝ በአለም ላይ ያን ኔትወርክ ተጠቅሜ ቅድም እንዳልኩ 27 ወንዞች አሉ አሁን ባለፈው ሄጄ ነበር 27 ወንዞች ይወርዳሉ ክረምት ስታየው ወተት የሚወርድ ነው የሚመስለው እና ክረምት ያንን ውሃ በታቆራው በኩሬ በታስቀምጠው አካባቢውን በሙሉ ማልማት ይችላል አሁን አምና እንዴት አስብ ነበር ፖለቲካውን እርገፍ አድርጌ ትቼ ኤንጂኦ አቋቁሜ በኢንተርናሽናል ኮሚኒቲ ውስጥ ያለኝን ኮኔክሽን ተጠቅሜ ይሄን አካባቢ ባለማው የሚል አትሊስት ያን ወረዳ ባለማው ተንጀብል የሆነ ሜጀረብል የሆነ ነገር መስራት ይችላል አንዱ አማራጭ ነው እንግዲህ ህይወት ምርጫ ነች ሁለተኛው ግን ያለኝን ተሰቢነት ያለኝን ፖለቲካል ካፒታል ያለኝን ልምድና ዕውቀት ተጠቅሜ የሀገሪቷን ፖለቲካ ማስተካከሉ ላይ ኮንትሪቢዩት ማድረግ ሳይሻል አይቀርም ምክንያቱም ያቺን ወረዳና ያቺን አካባቢ ማልማት በሀገር ላይ መረጋጋትና ሰላም ካልመጣ ዛሬ የተገነባው ነገ ሊፈርስ ይችላል እና እስ ቾይስ ነው የምርጫ ነው እና ሁሌም ለሰዎች የሚያስቸግር ምርጫ ነውና ጉርጓድ አስቆፈርኩም የሚለው ትችት ትክክል ነው አላስቆፈርኩም ሌሎች ጉርጓዶችን መሙላት ላይ ፎከስ አደረኩ ትልልቅ የሆኑ የፖለቲካ ጉርጓዶች አሉ እዚህ ሀገር ወደ ኋላ በተመለስና በታየው ከንጉሱ ዘመን ጀምሮ አንዳንድ ፖለቲካዊ ስራዎች ይሰራሉ ጦርነት ይመጣና ያፈርሳቸዋል እና አንዱ ለምሳሌ ሰላማዊ ትግልን እንግዲህ እንደ በጣም ሚሊታንት ከሆነ አካባቢ ነው የመጣሁት በጣም በአርምድ ስትራግል የተከበሩ የስመ ገናና የሆነ ወታደሮችን ካፈለቀ አካባቢ ነው የመጣሁትና በልጅነቴም ሚሊታንት ነበርኩ ከዛ ወደ ሰላማዊ ትግል ነው የሚያዋጣው አንዱ ያልኩበት የትጥቅ ትግል አፍርሶ መገንባት ነው የሰላማዊ ትግል ግን አብዛኛው ነገር ሳታፈርስ ማስቀጠል የሚያስችል መሆኑን ስለተረዳው ነውና አያቴ ነፍሱን ይማረውና ከሞቱ በፊት ቮይስ ኦፍ አሜሪካ ላይ ስለ ሰላማዊ ትግል ስናገር ሰምቶ ዳማ ወጥቶ ደወለልኝና አይ ቲንክ የመጨረሻው ስልክ ሳይሆን አይቀርምና አንተ ከየት ነው የተወለድከው አለኝ ከየት ነው አንተ ጠላት በሰላም ያለ ጠመንጃ ይወርዳል አምባገነን ብለህ የምታስበው በቃ በቋቃ ነገር አድርጎ ነው ያየኝና ምንድነው ፈረንጆቹ ምንድነው ያስነኩ ወኔህን የታደረሱት እና ፖለቲካውን ማስተካከሉ ለዚህ ሀገር በጣም ወሳኝ ነው ለዛ ነው ያን የመረጥኩት እንደ ወደ ግል ህይወት ልመለስና በልጅነት ጀዋር አይናፋር ነበር ይባላል አይናፋር ነበር ግን አልነበርኩም አይናፋር ያው ተነበርኩ በልጅነቴ ሽማግሌዎች ጋር ነበር ማጠፋው ብዙ ጊዜ አዛውንቶች አሉኛ ጋር ብዙ እንትን ያለፈው አያቴን ጨምሮ የሱ ጓደኞች በአብዛኛው ከነሱ ጋር አጠፋ ነበርና በጣም አዳምጥ ነበር ወሬ ተረቶችን እስካሁን መልሼ ልደግማቸው የምችሉ ማለት ነገሮችን ሰማ ነበርና አንዱ እሱ አለ ያው መቆንጠጥ አለ ጫት ወቅጥላቸው አለ ተንባውና ሱረቱን ታዘጋጀላቸው አለ እና ብዙ እንትሮች አሉ ከዛ እንትን ያልኩት ብዙ አይናፋር አልነበርኩም ጣላ ነበር በጣም ከልጆች ጋር በተለይ ከኔም ከሚበልጡ ልጆች ጋር በጣም ጣላ ነበር ብዙ ወቶች አሉኝ ሁሌ እንደደበደቡኝ ነበር በጣም አሪፍ ጀዋር ፈሪ ነው ከፈራስ ምን ትፈራለ አንዳንዴ እኔ ያለ ልብ የተወለድኩ ነው የሚመስለኝ ፈሪም አይደለሁም ጀግናም አይደለሁም በእኔ ፌታሊስት ነኝ ፌታሊስት ማለት በጣፈንታ አምናለሁ ፈጣሪ ሲፈጥረኝ ጽፏታል ቀደር ይባላል ሱን አንተ ተርጉም እኔ መድረሳ ትምህርት ቤት በልጅነቴ ነው እሺ ደረሰ ሼኹን ፈንክቼ ነው ወጣሁትና አላቀው እኔ አልኩኝ እና ግን ቲንክ ልጅነቴ ጀምሮ ፈጣሪ ሲፈጥረን ህልዋችንን መዝግቦን ይፈጥረን የሚል ስላለኝ በጣም ልባም ጀግናም አይደለም በጣም ፈሪም አይደለም
ሲመጣ ይመጣል ፈርተህም ማታመልጠውም ጀግናም ሆነህ የምታስቀረው ነገር የለም ከሚል ነው እንትን የሚለውና የሆነ አንዳንዴ ስቀልድ ያለ ልብ ነው የተወለድኩት አላሉ ግን እንደው ይሄን ለምን ያመጣሁት ትታጀባለህ ባጃቢዎች የምትንቀሳቀሰው ነፃ መሆናት ትንቀሳቀሰው መታጀብና ደግሞ በመሳሪያ ሽፋን መኖር ያስደስታል አሜሪካ ታቀኛለህ ሳክሪፋይስ አረኩ ምክንያቱም ለማታ አካባቢ እዚህ ከነበሩት አመራሮችን ጋር ስንወያይ ከነበረኝ ሚና አንፃር እዛ እንግዲህ በጣም ፈጣን የሆነ ለውጥ ነው እዚህ ሀገር ያመጣ ነው የመጣው ለውጥ ጥቅማችን የጎዳባቸው ግለሰቦችና ቡድኖች አሉ የኢኮኖሚ የስልጣን ጥቅማችን የጎዳባቸው ያ ብቻ ሳይሆን በኢትዮጵያ ፖለቲካ ላይ በጣም አግሬሲቭሊ ነው ሰራ የነበረው ጠንካራ አቋሞች አሉ የኔን አቋሞች የማይወዱ ግለሰቦችም ቡድኖችም እንዳሉ እኔ ምረዳለሁ ያሉት የሴኩሪቲ ሰዎችም ይረዳሉ ከዛ አንፃር ጥቅማችን የተነጋባቸው ሰዎች ሊሆኑ ሌሎች ደግሞ የኔን አመለካከት የኔ ወደፊት አላማ የሚያስፈራቸው የሚያሳስባቸው ቫዮለንት ወደሆነ እርምጃ ቢገቡ ካለኝ ተጽዕኖ አንፃር በማህበረሰብ መካከል ሊፈጥረው የሚችለው ችግር ለሀገር አደጋ አለው የሚል ጠቅላይ ሚኒስትሩም ጨምሮ ሌሎችም ተወያይተን የተወሰነ ጉዳይ ነው በዛ ጊዜ እንዳልኩ እኔ እዚህ ሀገር የተቻለኝን ያህል ፖዚቲቭ ኮንትሪቢዩሽን ማድረግ ፈልጋለሁ በእኔ ምክንያት ደግሞ ችግሮች እንዲፈጠሩ አልፈልግም በዚህ አንፃር በጣም ብዙ ነገር ነው ሳክሪፋይስ ያደረኩት እኔ በጣም መጫወት የምወድ ሰው ነኝ ከተለያዩ ማህበረሰብ ጋር መገናኘት ነፃ ሆኜ ወጥቼ ወክ ማድረግ ፈልጋለሁ እና መታየው ግን እዚህ ሀገር ከመጣሁ ነፃነቴን ታግዳ አዎ ግን እንደው በእኔና በስረኛ መካከል ያለው ልዩነት እንዲል ጠይቅ ለምሳሌ ኦሮሚያ ክልል ስትሄዳው ብዙ ጊዜ የተለያዩ ፎቶዎች እናያለን ስትለጥፍ ደስ የሚል መናፈሻ ላይ በጣም ወይ አንዳንዴ በረሃ ላይ እንደው የበረሃ ምግቦች እየበላህም የተነሳባቸው ዛፍ ስር ምናምን ያ አይነት ኮምፎርት ሌላው ክልል አይሰማህም ሌላው ክልል ሳይሆን ሰው የሚበዛበት አካባቢ ላይ አሁን ገጠር ሰው የለም በጣም ውስን ሰው ነው ያለው ከተማ ላይ በተማጣ ግን በጣም ብዙ ሰው ስለሚመጣ ብዙ የኔ ውሳኔ አይደለም በጣም ኤክስፒሪየንስ ሊሆኑ ኤክስፐርት የሆኑ ሴኩሪቲዎች አሉ እነሱ የሚወስኑት ነው ምን ያህል ኤክስፖዠር የት ሊኖረኝ የሚለው እነሱ ናቸው የሚወስኑት ባለፈው 5-6 አመት ደግሞ እኔም ዴቨሎፕ ያደረኩት ጸባይ አለ እንደምታውቀው 4 አመት ኦልሞስት ቢሮዬ ነው የተኛሁት ከቢሮዬ ነው ሰራ የነበረው ከህዝብ ጋር በውይይቶች ብቻ እንጂ መገናኘው እዛ ሚኒሶታ ያለው ራሱ የስራው ጸባይ ቀይሮታል ብዙ ከኢንተራክሽን ሆነ ለክሶ ሚኒሶታ እንደምትተችበት ተችተው የተወሰነ ነገር ነበር ለክሶ ሲኖራል ሄደም ሰርግ ሲሄዳል ሄደም ክርስትና ሲኖራል ሄደም በርዝዴይ ሲኖራል ሄደም እና ሰውም ተረድቶ ተው ያ ምንም እንኳን አንድ ቤት ውስጥ አንዳንዴ አሁን አንድ ቤት ውስጥ ቢሮ ያኔ ያው ዊንተርም ስለነበረ እዛ ስኖ ስለነበረ አንዳንዴ ሳልወጣ አንድ ወር ከሁለት ሳምንት የሆነበት ጊዜ ነበር ምንም ከቢሮ ይሳልወጣ ቤዝመንቷ ነው ታረለ ቤዝመንቷ ዝላል እጂ ቤዝመንቷ ሳልወጣ ስኖ ጀምሮ ስኖ ቦርዶ ደርቆ እንደገና እንትን ብሎ መጨረሻ ላይ ስወጣ አይኔ ሁሉ እንትን የሚልበት ጊዜ ነበርና ያ አሁን ያለኝን ህይወት ብዙም እንትን እንዳለው አድርጓል እንግዲህ ደግሞ ስለ ሴኩሪቲ ስናወራ ስለ ጠባቂዎች እንግዲህ እነሱ ነው የሚወስኑት ብለሃልና ጠባቂዎች መደበኛ ስራቸውን ትተው ከአንተ ጋር እንደውም ሰሞኑ በጣም ትንሽ ቶፒክ ሆኗልና ደሞዛቸው ማን ነው የሚከፍላቸው ኦፌኮ ነው ወይስ አንተ በግል ነው የምትከፍላቸው ህዝብ ያዋጣል ዲያስፖራ መዚም ያሉት ልጆቹ ለመንግስት የመደባቸው እዚህ ቆይተው ያን የወሰዱትን አቋም ታውቃለ ያ የኔን ህይወት ብቻ ሳይሆን ብዙ ነገሮችን ያዳነ ነው የሚመስለኝ ከዛ በኋላ ያው ፎቶአቸውም ስማቸውም በየቦታው ስለወጣ መቆየታቸው ይጠቅማል ከሚል አንፃር እነሱም የነሱም አቋም ይሄ ነበር እኔም ከነሱ ተስማማው ይሄንንም የፌደራል ፖሊስ ያው ሴኩሪቲ ከእንግዲህ ያስፈልግህም የሚል ውሳኔ ላይ ስለደረሰ ሊያነሳ አሰበ ያው ልጆቹ መሄድ ስላልፈለጉ ከፖሊስ አባልነት እንዲሰናበቱ የመንግስት ንብረት እንዲመልሱ አድርገን እዚህ ነው ያሉት የሚከፍላቸው እንግዲህ ደጋፊ ያለ
አንድ ላይ የሚያደርጉት ነገር ነው። እንግዲህ ደግሞ ስለ ፌደራል ፖሊስ ናቸው እነዚህ አንተ ተጠባቂዎችና ፌደራል ፖሊስ ደግሞ ወደ ስራ ዓለም ሲገቡ ለህገ መንግስቱ ቃለ መሐላ ገብተው ነው። አሁን ታዲያ ዝም ብለው ሲወጡ ክህደት አይደለም ተዋይተው ከነበረው አንፃር ከነበረው በዛ ጊዜ አንፎርቹኔት ከሆነው ጉዳይ አንፃር ከኮሚሽነሩም ሌሎችም ጉዳዩን በጥልቀት ካዩት በኋላ ለኮሚሽኑም ለነሱም ለኔም ለሀገርም የሚጠቅመው በሰላም በውይይት በፍቅር መሰነባበቱ ነው የሚሻለው ወደሚለው ነው የገባ ነው። በጣም አሪፍ። ሞት ለጀዋር ምንድነው? እኔ ይሄ ዊርድ የሆነ አመለካከት አይደለም። ሞት ላይ ዘላለም እንደምትኖር ስራ ዘላለም እንደምትኖር ወይ ደግሞ ዛሬ እንደምትሞት አርጋ ስራ ነው የምትሰራው ስራ ያው ነው የሚሆነው። ስለዚህ work as if you are going to live forever, also work as if you are going to die today. ስለዚህ አንፃር ሞት በጣም አያሳስበኝም። ከሞት ወዲህ ብዙ የሚያስፈሩ ሌሎች ነገሮች አሉ እና በተለይ እንደኔ ያሉ ሰዎች ያሉበት ስራ ውስጥ ኖረህ ሞትን መፍራት ኃጢያት ነው። ምክንያቱም የብዙ ቡድኖችን ጥቅም የሚነካ የኢኮኖሚ ጥቅማቸውን የስልጣን ጥቅማቸውን የሚነካ ስራ ስለምሰራ ያንን ተደናቀፈብን የሚሉ በቁጭትን በንዴት የሚንቀሳቀሱ ሰዎች ሊወስዱት የሚችሉት እርምጃ አለ። ያ ብቻ ሳይሆን ሞት በእጅህ አይደለም ያለው፣ ሞት በፈጣሪ እጅ ነው ያለው። በሰው እጅ ልትሞት ትችላለህ፣ እህል አንቆ ልትሞት ትችላለህ፣ ኦ ኤኒ ካይንድ ኦፍ ስታፍ እና ሞት አንዳንዴ ሰው ለሞት ነው የፈራራሱ ይገርመኛል። እና የኔ ስራ ግን ካለህበት እኔ ሁሌም ለሰዎች መማከራው በተለይ በሽግግር ውስጥ ያሉ ዴቨሎፒንግ ካንትሪስ ካሉ ሞትን ቅንጣት ያለ የሚፈራ ሰው እዚህ ቢዝነስ ውስጥ መግባት የለበትም። ይሄ ማለት ሞት አልፈራም ብለህ ሄደህ ቦሌ መንገድ ላይ መኪና ስር ተኛ ማለት አይደለም። ቀኑ ከመጣ ግን ፈርተህ ምን ብትሸሽ ስለማይቀርልህ ሞት ወደ ጎን ተወውና የሰርድ ፓርቲ የፈጣሪና የጠላቶች ስራ መሆኑን አስቀምጠውና አንተ ግን እስካለህ ድረስ ፕሮዳክቲቭ የሆነ ማታ ስተኛ የማይጸጽትህን ስራና ደር። ለምሳሌ አሁን እንዳልኩ ወደ ምርጫ እንግዲህ እየተቃረብክ ነው እየሄድክ ነው። አሸነፈ እንበል ጀዋር የመጀመሪያ የህዝብ ተወካዮች ምክር ቤት ንግግሩ ምን ሊመስል ይችላል? ከተወካዮች የሚደረገው ንግግር ኑ እንደራደር ነው የሚሆነው። ኑ እንመካከር፣ ኑ እንወያይ ነው ካሸነፍኩም በኋላ yes እኔ የሚመጣ ይሄ ምርጫ ሚስ ያደረግነውን ኦፖርቹኒቲ እንደገና እንድንሞክረው እድል ነው የሚመስለኝ። 2018 ላይ የነበረው ስርዓት አስገድደን ወደ ሽግግር አስገብተናል። መሆን የነበረበት ነገር አልሆነም። የሀገሪቱ ልሂቃን ቁጭ ብለው መደራደር፣ መወያየት፣ መከራከር ነበረባቸው። ምን አይነት ኢትዮጵያ ነው መፍጠር እንፈልገው? ምን አይነት ሀገር ነው መፍጠር እንፈልገው? በምን አይነት ህገ መንግስት ነው መተዳደር እንፈልገው? ምን አይነት ምርጫ ነው ማካሄድ እንፈልገው? ምን አይነት ኢኮኖሚ ነው ልንገነባ እንፈልገው? ኢኮኖሚውን እንዴት ነው የምንከፋፈለው? ስልጣን እንዴት ነው የምንከፋፈለው? ምን አይነት ሀገር ነው እኛስ መኖር እንፈልገው? ለልጆቻችን የምናወርሰው መሰረቱን እንዴት እናስቀምጠው የሚለውን መወያየት ያስፈልጋል። እንደ ኢትዮጵያ ያለ ሀገር ብዙ ህዝብ ያለበት ብዙ ተጻራሪና ተፎካካሪ ፍላጎቶች ያሉበት ብዙ የግጭት ታሪክ ያለበት ሀገር ውስጥ አንድ ሰው ሀገርን አሻግራለሁ ማለት በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እድል አስመልጠውናል። ምናልባት የኛም ካልኩሌሽን ይሳሳተ ነበር እና የመጀመሪያ ንግግር የሚሆነው ወይም ደግሞ ለሌላ ያን እድል የሚኖረው ሰው መሆን ያለበት ኑ ለሀገራችን ዲሞክራሲ መሰረት አብረን እናስቀምጥ ነው የሚሆነው።
ይሄ ከዳህነት አውጣችኋለሁ እዛ አደርሳችኋለሁ ሰማይ አወርዳችኋለሁ አይሰራም ብቻህን የምታሻግረው ሀገር ፈጽሞ አይኖርም ፓርላማው የሚኖሩት 547 ሰዎች ብቻ ሳይሆን ፓርላማ ያልገቡትም ያሸነፉትም ውጭ የሚያሉት አገር ያሉትም በአንድ ጣሪያ ስር ቁጭ ብለን ምን አይነት ሀገር ምን አይነት ህግ ምን አይነት ፖሊሲ የሚለው ላይ መደራደር ነው መሆን ያለበት አዲስ ሶሻል ኮንትራክት እዚህ ሀገር ያስፈልጋል አዲስ ማህበራዊ መግባባት ያስፈልጋል ማህበራዊ መግባባት ደግሞ አንድ ግለሰብ የራሴ እቺ ሀገር መሆን አለባት ብዬ ማስበው ሐሳብ አለ ያ ግን የኔ ነው ያን ሐሳብ አቅርቤ ወይ ተቀባይነት ያገኛል ወይ ተቀባይነት አያገኝም ወይ ይሻሻላል ግን ይወፍራል አብሮ መሆን ያለበት እንጂ በግለሰብ ደረጃ ይሄን አረጋግላችኋለሁ ብዬ ለዚህ ሀገር ህዝብ ቃል መግባት ነገ ቃልን ማጣፍ ስለሚያመጣ ዛውስ ገብቼ ኢኮኖሚውን በደርዘን አሳድግላችኋለሁ ዲሞክራሲውን አንበሸብሽላችኋለሁ በዓለም አንደኛ በአፍሪካ ሁለተኛ አረጋችኋለሁ አላለውም ስለማይሆን በጣም አሪፍ እንግዲህ ደግሞ ካሸነፍክ አሁን ያለው ጠቅላይ ሚኒስትር ወርደው በሰላም እንግዲህ ያስረክባሉ የሚል ተስፋ አለኝ እጣፈንታቸው ምን ይሆናል ባንተ አስተዳደር በሙያቸው ተቀጥራቸዋል ወይስ ያንተ አማካሪ ታረጋቸዋል አወራረዱ ወሳኝ ነው በነገራችን ላይ ማንኛውም መሪ በሰላም ሳይሸነፍ ራሱ ለሀገርና ለህዝብ ሲል የሚለቅ መሪ በሰላም ይኖራል ክብር ይኖራል እዚሁ ሀገር ነው ኃይለ ማርያም ነው ዘደው በጉልበት የወረዱት መንግስቱ ኃይለ ማርያም በስደት ነው የሚኖረው ከሱ ጋር አብረው የነበሩት ግማሾቹ እስር ቤት ነው የማቀቁት ግማሾቹ ተጨረሱ ግማሾቹ ተሰደዱ ኃይለ ማርያም ጠቅላይ ሚኒስትር ነበር እሱ ብቻ አይደለም ሳሞራም ጭምር ብዙ ነገር አጥፍተው ስለነበርኩበት ስለማቀቁ ነው ሁሉንም ምሽግ ነደን ነው ያሸነፍናቸው የሚል ሰው ካለ ተሳስቷል አይደለም ሶስት ምሽግ ነበራቸው በክልሎች ላይ ያላቸው ምሽግናና በፌደራል ያለውን ማናድ ስንጀምር በድርድር ነው የለቀቁት የሞጥኝ ብሎ እስከ መጨረሻው አንድ ጥይትና አንድ ሰው እስኪቀርብ ይልኖረው ኃይለ ማርያም ዛሬ ወይ ዘብጥያ ነበር የሚኖረው ወይ ይሰደድ ነበር ወይ ሞቶ ነበር ዛሬ ኃይለ ማርያም ግን ተረስቶ ግን በሰላም ኢትዮጵያ ይኖራል ያቺ መጨረሻ ብዙ ነገር በሱ ጠቅላይ ሚኒስትር ጊዜ ራሱ ያርገው ሌላ ያርገው ብዙ ነገር ተደርጓል ያቺ ግን የመጨረሻ ውሳኔ ኃይለ ማርያም ኢትዮጵያ ውስጥ ተከብሮ እንዲኖር አድርጎታል ዛሬ ስለዚህ ሁሉም መክረው ስልጣን ይዘላለም አይደለም እድል ነው የሚያመጣው እስካለንበት ድረስ የሰው ጸባይ ነው ለመቆየት መሞከር መጨረሻ ላይ ግን once you see the writing on the wall when you see the writing on the wall you should also see the light at the end of the tunnel ያ ወሳኝ ነው ስልጣን ላይ ወጣ ሰው መውረዱ አይቀርም ምንም ይቆይ እንጂ መውረዱ አይቀርም ብዙ ሀገሮች ለምሳሌ ተዝካለ ያኔ ጽፍ ነበር የአረብ ስፕሪንግን ከተከታተለው ስለነበር ቤን አሊ የቱኒዚያው መጨረሻ ላይ ሰጣየው ለቀቀና ሳውዲ ሄደ ጋዳፊ ግን እስከ መጨረሻ ሄዶ ተዋርዶ እንደ ውሻ ሞተ ስለዚህ ለሁሉም ማክረው ራሴ በእነሱ ቦታማ በሆነም አደርገው ሙሉ በሙሉ ራሱ ባትሸነፍ እድል እንኳን ቢኖር አለማው ጀምረው ያልጨረስከው ፕሮጀክት ራሱ ቢኖር አንዳንዴ ሀገርና ህዝብን አስቀድሞ ስልጣንን የሞጥኛ ለማለትና መልቀቅ ለራስም ለሀገርም ይጠቅማል መውረድ ለማይቀር ታላ ማድረግ ስለዚህ ለህዝብም ለአሸናፊዎች ደግሞ መክረው በአፋን ኦሮሞ ተረታል ተደበርቴ ጉንዶ ታፍቴ ጉዶ ይባላል ያለፈው ጊዜ እንደ ሰፌን ነው ትንሽ ነች በሰፌን ነች የተረፈው ግን እንደ ቁና ትልቅ ነው ስለዚህ
በስልጣን ላይ የነበሩ ግለሰቦችም ሆኑ ቡድኖች ብዙ ወንጀል ብዙ ስህተት ይሰራሉ። አንዴ ስልጣን ከለቀቁ ግን ወደ በቀል መሄዱ ጥሩ አይደለም ባይነኝ። ኦፍ ኮርስ ይሄ ብዙ ያስተቸኛል። ህወሓቶች ብድር ሳያወራረዱ ስልጣን እንዲለቁ ለቀው በሰላም እንዲኖሩ ከገፉት ግለሰብ ጋር አንዱ በመሆኔ ኢህአዴጎች 27 ዓመት ሀገር በዝብዘው ሀገር ዘርፈው ከነሱ ውስጥ ትንሽ የሚሻሉ ስልጣን ይዘው ይቀጥሉ ብዬ ሀገርን በማሳመን ላይ ሚና ስለነበረኝ ትላንት ያደረከው ተመልከት ዛሬ የሚል ተቺ ይመጣል። አይ ስቲል ብሊቭ ኢት። ብዙ ሀገር አጥንቻለሁ። አሁንም ቢሆን አሸናፊዎችም ወደ ስልጣን የሚመጡ ግለሰቦችም ቡድኖች ሆደ ሰፊ ሆነው መሄዱ የተሻለ ይመስለኛልና ለራሴ የምከተለው ይሆኑ የሚሆነው። ኦኬ እንግዲህ አሁን ያለ ስፒቹን ነገርከኝ። ጠቅላይ ሚኒስትሩ ውሳኔ ደግሞ እንግዲህ እንደነገርከኝ እንደሳቸው ይወሰናል ያልከው ኢትዮጵያን ለምሳሌ ግለጻት በአጭር ቋንቋ እንዴት ትገልጻታለህ? አሁን ባለው ሁኔታ ብዙ እድል ያላት ብዙ ማደጋ የተጋረጠባት ሀገር ናት። ይሄ የተጀመረው ሽግግር ያለ ከፍተኛ ጦርነትና ያለ አብሶሉት ዊነር አብሶሉት ሉዘር አልተፈጠረም። ፍጹም አሸናፊም ፍጹም ተሸናፊም አልመጣ። ይሄ የፈጠረው እድል አለ። ወደ ዲሞክራሲ ለመሸጋገር ሀገርን ለማስቀጠል እድል አለ። በጦርነት የሚመጣ ለውጥ አብሶሉት ዊነርና አብሶሉት ሉዘር ይፈጥራል። ፉል ሪቮሉሽን ስታደርገው ተሸናፊው ሙሉ በሙሉ ይንኮታኮታል። አሸናፊው ሙሉ በሙሉ አሸንፎ ከዜሮ የሚጀምርበት እድል ነው የሚፈጠረው። ከዛ ይልቅ አሁን ያለው እድል ለ50 60 ዓመት ከነ መንግስቱ ነዋይ ጀምሮ ከነ ዋቆ ጉቱ ዘመን ከነ ታደሰ ብሮ ጀምሮ ሲታለብ የነበረው ፍትሃዊ የሆነ ዲሞክራሲያዊ የሆነ ሰላማዊ የሆነ የፖለቲካ ስርዓተ መንግስት ለመገንባት እድሉ አለ። ግን እድሉን እያጨናገፍነው ነው። ባለፈው አንድ አመት ተኩል ኃጢአት ነው የተሰራው እዚህ ሀገር ላይ። የማይገኝ ጎልደን ኦፖርቹኒቲ ነው ለዚህ ሀገር የመጣው። በጣም ጥቂት ሀገሮች ነው ያገኙት እድል ነው። በስልጣን ላይ የነበረው ስርዓት ሳይፈረካከስ ወደ ሽግግር ማምጣትና ተቃዋሚው አብሶሉትሊ ሳይሸነፍ ሙሉ በሙሉም ሳይሸነፍ አንድ ሀገር ውስጥ መግባት የተቻለበት ፖለቲካ ምህዳሩን ማስፋት የቻልንበት እድል ሳንጠቀሙ ተመልሰን ፖለቲካል ምህዳሩ እየጠበበ ያለበት ያ የነበረው ደስታ ያ የነበረው ጁቢሌሽን ተመልሶ ወደ ጥርጣሬ ወደ ግጭት ወደ ሽኩቻ ወደ መገዳደል የገባበት ነውና ትልቅ እድል ነበረን። ያን እድል እያጨናገፍነው ነው። ወደፊት እንግዲህ ከምርጫው ይደረግ ብለዋል። ከምርጫ በኋላ ቅድም እንዳልኩ ምርጫውን ስናሸንፍ የምናደርገው ሪሴት ነው። መስከረም 2020 ላይ ኢትዮጵያን ወደ ኤፕሪል 2018 ማመለስ ነው ፈልገው ነው። ያንን ሚስ ያደረግነው 2 አመት መልሰን ልንኖረው ይገባል። መልሰን አዲስ ሶሻል ኮንትራክት አዲስ ውይይት ድርድር ማድረግ የነበርንበት ሳናደርገው የሮጥንበትን ተመልሰን መስራት ያስፈልጋል። ያን ከሰራን እድል አለን። ያን አይደለም እንደ ትላንትናው አዲስ አምባገነናዊ ስርዓትን መሰረታለን ተብሎ የሚካሄድ ከሆነ እንደ ትላንትናው በጣለውና ጥሎ ማለፍ ጨዋታ እንሄዳለን ተብሎ የሚካሄድ ከሆነ ከፍተኛ አደጋ እዚህ ሀገር ላይ ይፈጠራል። አምባገነናዊ ስርዓት መመስረት እዚህ ሀገር ፈጽሞ አይቻልም። አምባገነናዊ ስርዓት ለመመስረት 3 ወሳኝ ፋውንዴሽኖች ያስፈልጋሉ። ማህበራዊ፣ ሴኩሪቲ እና ፖለቲካዊ መሰረት ሊኖር ይገባል። የፖለቲካው ሁኔታ በጣም ፖላራይዝድ ነው። አምባገነናዊ ስርዓት ለመመስረት አይፈቅድም። ኢኮኖሚ በጣም ተዳክሟል። አምባገነናዊ ስርዓትን ጀስቲፋይ ለማድረግ የሚያስችል ኢኮኖሚ የለም። የሴኩሪቲ ሴክተሩም ተዳክሟል። ጨፍልቆ እንደ ትናንትናው ለመግዛት የሚያስችል ሴኩሪቲ እዚህ ሀገር የለም። ይሄን ስለሆነ ባለፈው 2 አመት ተሞከረ፣ አልሰራም። ስለዚህ ኢትዮጵያን ትልቅ እድል እንዳላትና ትልቅ አደጋ እንደተቃረጠባት ለዚህ ትውልድ ደግሞ ይሄንን እድል ሚስ የምናደርገው ከሆነ ታሪክ ይቅርም አይለን።
ታሪክ ይቅርም አይለን ሰክሲድ ላለማድረግ ደግሞ ምንም አይነት ኤክስኪዩዝ ምንም አይነት ምክንያት የሌለን እንደሆነ ነው ማየው ግን እንደው አሁን እናንተ ፓርቲ ካሸነፈ ነው እንደዚህ አይነት እድል ውስጥ ምናምን ወደ 2 አመት በነበረው እድል ውስጥ መልሰን እንከታታለን አገሪቷን ያልከውና አሁን ግን ብዙ ትተቻላችሁ አሁን የናንተ ኦፌኮ እንግዲህ የተቀላቀልከው ፓርቲ እሱ ለበደንብ እንሄዳለን ግን በደንብ እየተንቀሳቀሰ ያለው እንግዲህ ምርጫ ቦርድን ቢያስቆጣ እየተንቀሳቀሳችሁ ያላችሁ ኦሮሚያ ክልል ብቻውን ብታሸንፉ ደግሞ መንግስት መመስረት ማትችሉበት አካሄድ ነው እንዴት ነው እርስ በርስ አይጣረስ እንግዲህ ያው እኛ የሀገራዊ ፓርቲ ብንሆንም ትልቁ እንቅስቃሴያችን በኦሮሚያ ውስጥ ነው ከቤተ መጀመር መቻል አለብን እንቅስቃሴን እያደረግን ያለው ከኦሮሚያ ውስጥ ነው ኦሮሚያ ደግሞ ሁሌ እንደምለው ለኦሮሚያ የሆነ ነገር ለኢትዮጵያ ይሆናል ለኢትዮጵያ የሆነ ነገር ለኦሮሚያ ይሆናል አንዱ እሱ ነው ኦሮሚያን በደንብ እያንቀሳቀስን ነው እየገነባን ነው ግን ገና በቅርቡ ነው የጀመርነው በአብዛኛው እንቅስቃሴ ኦፌኮ እንደምታውቀው 23 አመታት በመስራት ላይ ያለ ድርጅት ነው አብዛኛውን ጊዜ ግን በእስር ቤት የቆየ ድርጅት ነው አመራሩ በእስር ቤት የቆየ ድርጅቱ እንዳያድግ አመራሩን ብቻ ሳይሆን ከታች ያለውን መዋቅር በጣም በማዳከም በመግደል በማሰር ከሀገር በማሰደድ ስለቆዩ ድርጅቱን መልሶ የማጠናከር ስራ ነው እየተሰራ ያለው ኢትዮጵያን ደግሞ ብቻችንን እናስተዳድር የሚል ፍላጎት የለንም እኛ ኢንፋክት ኦሮሚያ ውስጥም ራሱ ከሌላ 2 ድርጅቶች ጋር ጥምረት ፈጥረናል ብቻችንን ለኦሮሚያም ለኢትዮጵያም ብቻችንን ፍቱን የሆነ መድኃኒት አለን ፈዋሽ መድኃኒት አለን የሚል እኛ ብቻ ነን የምንችለው የሚል ፍላጎትም የለንም ለምታውቀው ፕሮፌሰርም የፖለቲካ ምሁር ናቸው ሌሎቹ አብረው ያሉት በፖለቲካው ሰፊ ልምድ ያላቸው ናቸው እኔም ከዛው ባክግራውንድ ስለምመጣ በጥምረት ነው ምናምነው ከዚህ አንፃር በኦሮሚያ ላይ ከ3 ድርጅቶች ጋር ጥምረት መስርተናል በፌደራል ደረጃ ላይ ከብዙ ድርጅቶች ጋር ከሶማሌ ክልል ከሲዳማ ከደቡብ በተጨባጭ አሉ እነዚህ ሁሉ መስርተናል ምርጫ ቦርድ አስገብተናል ስማቸውን ያው ጊዜው ሲመጣ ታይዋል ስለዚህ በሀገራዊ ደረጃ ጥምረት ፈጥረናል ስለዚህ ድርጅቶቹ በየክልላቸው እንዲጠናከሩ እንዲያሸንፉ በፌደራል ደረጃ ደግሞ አብረን አሸንፈን የጥምረት መንግስት ለመመስረት ነው እየሰራን ያለ ነው እና ገና አሁን የጀመርነው እንቅስቃሴያችን ከአጋሮቻችን ጋር በስፋት የምንሰራ ይሆናል በሚቀጥሉት ወራቶች ውስጥ እኔ እንደው አሁን ስለ ጥምረትም ስለ እንቅስቃሴያቸው ስንናገር እንግዲህ የምርጫ ቦርድ የምርጫ ቅስቀሳ ጊዜ ገደብ አለው ከሱ ውጪ እናንተ አሁን በሰፊው እየተንቀሳቀሳችሁ ነው ወደድ አሁን ስራቁን ምናምን በደንብ አጠቃላችሁ አሁን ደግሞ ከትንሽ ጊዜ በኋላ ደግሞ አረድ ፕሮግራም አላችሁ ደግሞ ወደ ሌላ ኦሮሚያ ይሄ ገደብን መተላለፍ አይደለም ሊሆን ይችላል ደንብ መተላለፍ ሊሆን ይችላል የተንታታ አመለካከት ነው ያለው አንድ ፖለቲካ ድርጅት በ5 አመት ውስጥ ህጋዊ ፈቃድ እስካለው ድረስ በማንኛውም ጊዜና ቦታ ህዝብን የማወያየት ራሱን የማስተዋወቅ በአዳራሽ ይሁን በአደባባይ በትንሽ ሰዎች ይሁን በብዙ ማወያየት መብቱ ነው በሁሉ በ5 አመት ውስጥ ለምሳሌ ምርጫው ተካሂዶ በማግስቱ ይሄን ማድረግ መጀመር ይችላል እንቅስቃሴ የፖለቲካ ፓርቲ እንቅስቃሴ የሚታገተው ለ3 ለ4 ቀን ብቻ ነው ምንም እንቅስቃሴ የሚከለከልበት 3 ነች 4 ቀን አለች ለምርጫ ሊደርስ ይችላል ከዛ ውጪ ገንዘቡ ካለ አቅሙ ካለ ማደራጀት መቀስቀስ ማነሳሳት ይችላል ህጉ እኮ ክሊርሊ ያረጃው ክሊርሊ የተቀመጠ ነው ጊዜ አለው ልክ ምንጫ ቦርድ ያስቀመጠው ይሄ ልክ አይደለም ነው ወይስ ይሄ ሶስቱ ፖለቲካ ድርጅቶች እጩዎቻቸውን ለእጩዎች ነው እጩዎቻቸውን አስመዝግበው እጩዎቻቸው በምርጫ ቦርድ ቬት ተደርገው ያቺ 3 ወር በምርጫ ቦርድ ድጋፍ በተለያዩ ተቋማት ድጋፍ ለምሳሌ በዛ 3 ወር ውስጥ የቱ ላይ እንደረጉ አላቀም እንጂ ለምሳሌ በስራ ላይ ያሉ ሰዎች ከስራ ወጥተው መንቀሳቀስ የሚችሉበት የተለያዩ ጥቅሞችና መብቶች ስፔሻል ፕሪቪሌጅ የሚሰጥበት ነው ሶስቱ ስፔሻል ፕሪቪሌጅ ለፖለቲካል ድርጅቶቹና በተለይ ደግሞ ለተፎካካሪ እጩዎቹ የሚሰጥበት ነው ያ 3 ወር
እንጂ በዛ 3 በ5 ዓመት ውስጥ ድርጅትን የማጠናከር አንዳንዴ በተለይ ከገዢው ፓርቲ ሲነሳ ያስቁኛል በየወሩ አይደለም የድርጅት ኮንፈረንስ እየተባለ የ20 ቀን ትሬኒንግ እየተባለ የግንቦት 20 ምናምን እየተባለ ሲቀውጡ አይደል የሚኖሩ ግን ነው እሱ ሳይሆን እንደው አቶ ጀዋር መልህ ብልጽግና ነው የምትለኝ ይመስለኛል ካሳሳትኩኝ ገዢው ፓርቲ አይደለ መጥተው እሺ ያድግ ልትፈልጋል ለምሳሌ እነሱ ስለጣሱት እናንተ መጣስ ያ ነው አልጣሱት ነው እያልኩ ያለው አልጣሱም ፖለቲካ ድርጅት ህዝብን የሚያንቀሳቅሰው ህዝብን የሚያሰልፈው ህዝብን የሚቀሳቀሰው ያቺ 3 ወር ብቻ ካደረገ ከሆነ በ5 ዓመቱ ምን ይስራ በ3 ወር ምን የተለየ ታረጋለ ልክ እንዲ ነው በ3 ወር ድጋፍ ነው የሚሰጥ ለምሳሌ ሰራተኛ ከሆንክ ከስራ ሳትባረር ከስራ ወጣህ ፍቃድ ይሰጥ ኦሬዲ ሬጂስተርድ ካንዲዴት በመሆንህ ስፔሻል ፕሪቪሌጅ አለ ለምሳሌ በዛ በ5 ዓመት ውስጥ በራስ ላይ ወሰነህ ነው የምታደርገው በዛ 3 ዓመቱ በዛ በ3 ወር ውስጥ ግን የመንግስት ሚዲያ አጠቃቀም የተለያዩ ላንተ ለዛ ለእጩም ለፓርቲው የሚሰጥበት ስፔሻል ፕሪቪሌጅ ስፔሻል ሲዝን ነው እሱ እንጂ በ5 ዓመት ውስጥ 3 ወራት 3 ነው መሰለኝ 3 ወራት ስፔሻል የሆነ ድጋፍ ትብብር ጥበቃ ምናምን የሚደረግልህ ጊዜ ነው በዛ በ5 ዓመት ውስጥ ህዝብን ማንቀሳቀስ ማነጋገር አባል መመልመል ማደራጀት ያንተን ባላንጣ መንቀፍ መብት ነው ይህን ስታረግ ደግሞ የህዝብ ተቋማትን መጠቀም ትችላለህ ስቴዲየሞችን የህዝብ ይሁን የመንግስት አይደሉም ነገራችን ላይ የህዝብ ነው ፐብሊክ ናቸው መጠቀም ትችላለህ ፖሊስ ደግሞ ልክ እንደማንኛው ለምሳሌ ሰልፍ መጥራት የፖለቲካ ድርጅት በ5 ዓመት ውስጥ ሰልፍ መጥራት ይችላል አይችልም ይችላል ያው እኮ ነው ሰልፍ መጥራት ይችላል ስብሰባ መጥራት ይችላል ወርክሾፕ ማድረግ ይችላል የተለያዩ ነገሮችን መስራት ይችላል በዛ በ5 ዓመት ውስጥ ምንም አይነት ገደብ የለም ያቺ 3 ወሯ ስፔሻል ፕሪቪሌጅ በተለይ ከእጩዎች ጋር ተያይዞ የሚደረግ ስፔሻል አክሰስ ለመንግስት ተቋማት የሚሰጥበት ጊዜ ነው በጣም እንግዲህ እቺን ጥያቄ ሁሌ እጠይቃለሁ በየዛሬ አስተዋውስኳት ለልጅህ ማውረስ የምትፈልገው ልዩ ታሪክ አለ ደሞ ከልጅ ከጨመርክ ነው ለልጆቼ ማለት እንዳትረሳ ዘንድሮ ሁሉም ነገር አየር ላይ ነው ያዩታል ያልኩ አባቴ የተቻለውን ሞክሯል በጣም እንዲመጻደቅብኛ እንዲኮራብኝ አልፈልግም ግን አባቴ ያሰበውን ያለመውን ለማሳካት ሌት ተቀንጥሯል ሞክሯል የኔን ፈለግ ተከትሎ ፖለቲከኛ እንዲሆን አልፈልግም የኔ አጨብጫቢም እንዲሆን አልፈልግም የኔን አይዲዮሎጂም እንዲከተል አልፈልግም አባቴ ግን ባመነበት መስመር ላይ ዝም ብሎ ቁጭ ብሎ ጊዜውን አላባከንም በወሬ ጊዜውን አላጠፋም ከልጅነቱ ከትምህርት ቤቱ ጀምሮ እስከ ህይወት ፍጻሜው ላለመበት ዓላማ ላሰበው ዓላማ ሞክሯል እሱን አይቶ ልጄም ደግሞ በመረጠው ፊልድ በመለጠው ዓላማ ላይ ከኔ አንድ ነገር እንዲወርስ እንፈልገው ላሰበው ዓላማ ላስቀምጠው ዓላማ ሜዲሲን ይግባ ምንም ይግባ ምን ሙዚቀኛ ይሁን አርቲስት አይ ዶንት ኬር ለዛ ለዓላማው ሌት ተቀን እንዲተጋ በቁርጠኝነት እንዲሰራ ፈልጋለሁና ያን ከኔ ሆፕፉሊ ያን ከኔ ይወርሳል ብዬ ተስፋ አለኝ ኦሬዲ ደግሞ በጣም ቶካቲቭ ነው እኔ ግን ስሙን ኦሮሞ ነው ያልከው ሰምተህ ታውቃለህ ሌላ ኦሮሚያ ክልል ላይ ኦሮሞ የሚባል ስም እኔ መጀመሪያ ይስማናል ኦሮሚያ አለ ኦሮሞ አንድ ሁለት ሰው ብቻ ያለው የወጣው ፌስቡክ ላይ ኮን ያወጣንለታል ምክንያቱም ያው በትግሉ መካከል ነበርና የዛ ጊዜ ፌስቡክ ላይ ያው እናቱ ሴት ከሆነች ኦሮሚያ ወይ ኦሮሞ እንላለን ተል ነበር ግን ያው ፌስቡክ ይወሰን ብለን ስም አውጡለታል እና የዛ ጊዜ በጣም ከወጡ ስሞች ውስጥ ባይፀሐዬ ማስተር ፕላን ኦሮሞ ፕሮቴስት ምናምን ነበርና አልተስማሙም ከዛ በቃ ለኦሮሞ ህዝብ ስለሆነ የወሰነው በቃ የሰጠነው
የእናትየው ውሳኔ ነው በአብዛኛው በቃ ኦሮሞን በለው በሚል ነውና ኦሮሞ ያልነው አሁን አንዳንዴ ኮንፊውዝ የሚሆን ይመስለኛል ራሱንም ህዝቡንም እናንተ ስለሚል ግን ደስተኛ ጻን መጽሐፍ ጽፋን ድራፍቶች ሰርቻለሁ አንዱ ስለዚህ ለማጣሰል ከሁለት አመት በኋላ እቺን ሽግግር ደግፌ ወደ ትምህርት ቤት መመለስ ፈልጋለሁ ድራፍቶች ጽፌያለሁ የራሴን ህይወት ሂደትም ደግሞ አንዳንድ የፖለቲካ አመለካከቶችን ድራፍት አንድ 3 ድራፍቶች አሉኝ ግን ጥሩ መጽሐፍ እንዲወጣ ስለምፈልግ ዝም ብዬ ገረፍ አድርጌ ላውጣው አልፈልኩም የነበረኝ ህልም ወደ ዩኒቨርሲቲ መለስና የፒኤችዲ ቲሲስ አድርጌው ሰብስታንቲቭ በሆነ መልኩ ለሚቀጥለው ትውልድ በደንብ ሬፈረንስ ሆኖ በደንብ ጠለቅ ብሎ በሌሎች ቲዮሬቲካል እውቀትም ጠንከራ አድርጌው በጠንካራ ምሁራን ስርም እንትን ያልኩት አንዱ ስለ ሴኩላሪዝም ላይ የማህበረሰብ ሃይማኖትና መንግስት ሪሌሽንሺፕ ላይ ነው ጫርጫር ያደረገ የነበረው ሌላው ስለ በተለይ ዳይቨርሲቲ ማኔጅመንት ላይ ኖቶች አሉኝ በድራፍት ነው የተበጫጨቁ ሌላው በራሴ ባዮግራፊና እንዴት ነገሮችን ሳይ እንደመጣው ያው በዩኒቨርሲቲ ውስጥ ጨርሳለሁ ምን ግምት ነበረኝ አልተቻለም አሁን አንዳንዴ ለሰው ይልስታቸው እንዳይጨርሱ እንደላለው ግን ሰው የሚሰራው ስራ እንደ ራስ ስራ አይሆንም በተለይ መጽሐፍ ደግሞ በደንብ ቁጭ ብዬ ተረጋግቼ ሳልረበሽ ማስቀመጥና በደንብ ኤዲት ላደርገው ፈልጋለሁ ጊዜው አልተገኘም ግን እስቲ ሞክራለሁ በጣም አሪፍ እንደ አንድ ደሃ ያማራን አርሶ አደር ላንተ እንዴት ትመዝነዋለህ እንደማንኛውም ደሃ የኦሮሞ ገበሬ ስለዚህ አንድ የአማራ ጎረምሳና አንድ የኦሮሞ ጎረምሳ አንተ ልብ ውስጥ ሚዛናቸው እኩል ነው ምንም ልዩነት የላቸውም ሁለቱም በአንድ የፖለቲካ ምህዳር ውስጥ ያሉ የፖለቲካ ፎርሙላውን ካስተካከልንላቸው ሀገር ሊገነቡ የሚችሉ ወጣምሻዎች መሆናቸው የፖለቲካ ምህዳሩን ካበላሽናቸው ግን ራሳቸውንም ሀገርንም ሊያጠፉ የሚችሉ ትኩስ ኃይል በአፋን ኦሮሞ ተረት አለ ወጣት የሚገለጽበት ለፋዱፋ ነፋጩፋ ይባላል ለፋዱፋ ማለት ያደገ ያለ ከመሬት ሰውነቱም ድፍን ጉልበቱ ድፍን አይምሮ በጣም ፈርታይል የሆነ ነው ስለዚህ ለዛ ነው ለዚህ ሀገር መስራት የምፈልገው ፖለቲካውን ማስተካከል ነው ስራው ይሰራል ብዙ ጊዜ እዚህ ሀገር ልክኛ ዩኒክ ይሆን የተለየን ሌላ ሀገሮች እኛ ያለንን ችግርና ስፋት የሌላቸው ያስመስላቸው ያሉ እኔ ብዙ ሀገር ሄጃለሁ ብዙ በማት ሀገር ሄጃለሁ በጣም በጦርነት በጣም የተጎዱ እንደነ ስሪላንካ ሀገር ጦርነትን አቮይድ አድርገው ሪሌቲቭሊ ሰስቴይነብል የሆነ ዴቨሎፕመንት ያመጡት እንደ ኮሪያ ማሌዥያዎችን አይቻለሁ ላቲን አሜሪካ ሀገሮችን አይቻለሁ እና ከዛ አንፃር ሁሉ ነገር የሚለየው ሪሊ ፖለቲካውን እንዴት ማኔጅ እንደምታደርገው ነው ኢንዶኔዥያ እና ማሌዥያ ጎን ለጎን በታይ ኦልሞስት ተመሳሳይ ማህበረሰብ አንዱ ግን በሚገርም መልኩ ባህሉንና ምኑን ሳይለውጥ ሞደርኒቲ ኢኮኖሚክ ግሮዝ ያመጣ አንዱ ግን ምስቅልቅል ይወጣበት እንታያለ ላቲን አሜሪካ ውስጥ ሜክሲኮ እና ኩባ እንታያለና ያለው ኮመን ፋክተሩ ፖለቲካውን ማኔጅ ማድረግ ነው ፖለቲካውን ማኔጅ ማድረግ ከቻልክ ለወጣቱ ጋራን የሚንድ ነው ያ ወጣት ጋራን ንዶ መሰረተ ልማት እንዲገነባ ወይ ደግሞ ጋራ ገብቶ ሀገርን በጦርነት እንዲያፈርስ ማድረግ ትችላለህ ከሁለቱ አንዱ ማለት ነው ስለዚህ የፖለቲካ ሊቃን የሀገሪቱ ሊቃን ኃላፊነት ወጣቱ ወደ ጦርነት የሚጋብዝ ሳይሆን ሀገር ወደ ገንባት የሚያደርግለትን የፖለቲካ ፎርሙላ ማምጣት ነው ለዚህ ነው የአንድ ግለሰብ የአንድ ቡድን ትምህርት ቤት ያለው ዩኒቨርሲቲ እንደገባው ዩኒቨርሲቲ እንግዲህ በጣም የመጀመሪያ 2-3 አመት በጣም ጣፋጭ ትምህርት ነው ተማረውና
ብልጭ ይላል በቃ ሁሉም ነገር ያወክ አዲስ ሐሳብ ያገኛ ይመስላል እና በቃ ከዛ ውጪ ያለ ሐሳብ በሙሉ የተሳሳተና በዚህ ሁሉም ሰው አንተ የምትለውን ቢቀበል ዓለም በቃ ጉደኛ እንደምትሆን ይመስልሃል ስታነብ ግን ካንተ በፊት አንደኛ ያን ሐሳብ ሰው አይቶት ሞክሮትን አንዳንዱ እንዳልተሳካ ትረዳለህ እና ለዛ ነው ለዚህ ወጣት አማራ ይሁን ኦሮሞ የፖለቲካ ልዩነቶች አሉ የአማራና የኦሮሞ እንደኔ አሁን ባለፈው ሲታቹኝ ነበር አማራና ኦሮሞ እንደ ብሔር ብቻ አይደለም መታየት ያለበት እንደ ፖለቲካል ኮሚኒቲ መታየት መቻል አለበት እና የፖለቲካ በሁለቱ የአማራና ኦሮሞ ፖለቲካ ሊቃም መካከል በድርድር በውይይት ሁለቱም ማህበረሰብ አንዱን የበላይ አንዱን የበታች የማያደርግ አንዱን ገፍቶ አንዱን ተገፊ የማያደርግ ከዚህ በፊት የነበረውን ታሪክ የማያስደግም የማይክድ ስምምነትን ሊፈጥር የሚችል ባርጌን ድርድር ስምምነት መፍጠሩ ያ ወጣት በየፊናውም አብሮም ሀገር ሊገነባ የሚያስችለውን ፎርሙላ ማስቀመጥ ይቻላል የሚል ተስፋና ግምት ነው ያለኝ ጆሃር በጣም አወዛጋቢ ሰው ነው ይላል እንደውም ማወዛገብ በጣም ያስደስተዋል ይባላል ሆነ ያ አወዛጋቢ ሰው ነው እንትላለ አውቃ መታረጋቸው ነገሮች አሉ ፖለቲካው ላይ አንዳንዴ ነገሮች ዶርማንት ሲሆኑ መንቀሳቀስ አስፈላጊ ስለሆነ አጀንዳ ሴት ማድረግ ወዳለሁ ለምሳሌ ምርጫው ጉዳይ ወሰደው ምርጫ የመጣ ነው ይደረጋል አይደረግም ምንም ይባላል ምንም እንቅስቃሴ አታይም ምርጫ ቦርድም ራሱን ያዘጋጅም ፖለቲካል ፓርቲዎችም ያዘጋጁም ከውጭ ቁጭ ስለፈልፍ ቆይቼ እዛ አሜሪካ ሄጄ በቃ ወዳደራለሁ ምናምን ስል ሁሉም ከየቦታው ጋቢውን ያራገፈ ተነሳ አይ ቲንክ የረዳው ይመስለኛል ምርጫ ቦርዶችንም የፖለቲካ ፓርቲዎችም ስለ ምርጫ ውድድር ፉክክር ምናምን ኮሊሽን ቢልዲንግ ምናምን የተጀመረው ከዛ በኋላ ነው እና ያ እንደዛ አንዳንዴ ማረጋቸው ነገሮች አሉ ግን አብዛኛው ሰዎች በጣም ሪሞት ከሆነ አካባቢ ወጥቼ በከፍተኛ ፍጥነት የፖለቲካ ምህዳሩ ሰንጥቄ የገባሁና ዶሚኔት ያደረኩ ሰው ከመሆነ የተነሳ ያለኝን አቅምና እንትንም በጣም አጋኖ የማየት ሁኔታ አለ ብዙም የተረዱኝ አይመስለኝም ብዙ ነገሮች እንዴት እንዲረዱ ትፈልጋለህ እስቲ አንደኛ የሰራሁትን ስራ ወደ ኋላ ተመልሶ ሰው ማየት መቻል አለበት ሎክ ቀደም እንዳልኩ እኔ መስጋና አልፈልግም ግን እዚህ ሀገር አይቻልም የተባለ ነገር እኮ ነው ያስደረግነው ከባልደረቦቻችን ጋር ዲሲ ሚኒሶታ ቁጭ ብለን የነበሩትን ክርክር አንዳንዴ ወደ ኋላ ተመልሼ ያያለሁ እንደሄድኩ አመራሮች ሰብስቤ 2005 እንደ አውሮፓውያን አቆጣጠር በ2020 15 ዓመት በኋላ የኢህአዴግን ስርዓት መገርሰስ አለብን ሚል ፕሬዘንቴሽን ሳቀርብ አንተ 15 ዓመት በሙሉ በእነኚህ ሰዓት በቃ አንተ ነው ኦፒዲዮ ነው እዚህ ሀገር ይላካ ተባልኩ አቆይ አይዟችሁ 15 ዓመት ፕላን እናርግና በደም ከሰራን ከዛ ወዲህ እንጥላቸው እንችላለን ግን ያቺን 2020 መብለጥ የለባቸው ለዚህ ፕላን እናርግስል ተሳቀብኝ ዶንት ኖ ተዝካለ ስለ ሰላማዊ ትግል ዩኒቨርሲቲ ያለው ነው ማጥናት የጀመርኩት ዛዲሲ ኢንተርንሺፕ ዩ ስትሪት እየዞርኩ መጽሐፍ 2010 ላይ ተስተምሰ መጽሐፍ አከፋፈል ነበር ሰላማዊ ትግል እና የዛ ጊዜ በተለይ እዚህ 2005 ምርጫ ላይ ተሳትፈው ተስፋ ቆርጠው የመጡ ሰዎች ከታት የሚሉበት ጊዜ ነበር ስለ ጦርነትና እኔ ደግሞ ጦርነት ውስጥም ስለቆየው ስለማቀውም መሄጂችን ሞክር የሚል ነገር ስል ይሄ እኮ ሰላማዊ ትግል የሚሰራው በጣም ለሰለጠነ ሀገር ነው እንጂ አሁን ስለ ህንድ እንዴት ነገር ህንድ እኮ በሰለጠነ እንግሊዝ ነበር ስተዳደረ የነበረው ይሄ አውሬ የሆነ የወያኔ ስርዓት ሲሉ ቆይ እንግሊዞችንም ብታያቸው ኖሮ እዛ ጊዜ ሲያደርጉ የነበሩት አይለይም ይያልኩ ትጋፋ ነበርና የአይስራም የተባለው የሰላማዊ ትግል ከቄሮ ጋር በመሆን ወደ ሰላም መስራታችን በዛ ጊዜ አሁን ልክ አሁን የሚደርስብኝ ትችት በአብዛኛው በኦሮሞ ላይ ፎከስ አድርጌ ሳድራይ ስለነበረ
አንደኛ ኦሮሞ ብቻውን ስርዓቱን መጣል አይችልም የሚል ትችት ይመጣ ነበር። ሁለተኛ እነዚህ ሰዎች በቃ ሌላ ወያኔ ነው የሚሆኑት የሚል ነገር ይመጣ ነበር። ግን እኔ ስርዓቱን ጣል ነው። ሁለተኛ ዛሬ የምታየው ሁሉም ሰው በፊናው የሚሳተፍበትን የፖለቲካ ምህዳር መፍጠር ተችሏል። አትሊስት ስናገር የነበራቸውና የሰራውትን አመዛዝ ነው ማየት። ሁሉ ነገር አቃለው ማለት አይደለም። ግን ከድጋቴ ከትምህርቴ ከኢንተርናሽናል ኤክስፖዠር እቺ ነገር እረዳለሁ። ለውጥ እንዴት እንደሚመጣ እረዳለሁ። የራሴን ሐሳብ ለማስረዳት ዝግጁ ነኝ፣ ሞክራለሁ። የሌሎችን ለመረዳት ደግሞ አዳምጣለሁ። ስለዚህ እኔ ሰዎችን ለማስደሰት ጊዜ አላጠፋም። እንዲረዱኝ እንደው ጠብር ግፍ ብዬ ለለማመጥም አልፈልግም። ያልሆንኩት ደግሞ ራሴን ፖሊሽ አድርጌ በጣም ጥሩ ሰው ነኝ በጣም እንደዚህ I don't ሰው ሊረዳህማ ይገባል። ኖ ሊረዳ ታገለግላል። አዎ ግን ስለማስረዳት you don't want to get out of your way ከሚረዳ ሰው ጋር መስራት መቻል አለብህ እንጂ ሲቪሊያኑን ነው ያልኩት። ሲቪሊያኑ ይረዳኛል። ሌላው ግን በሂደት ይረዳኛል። አልቲሜትሊ ግን ባይረዳኝም እሱ እስከተጠቀመ ድረስ አንፋይን ምን ነው ያን ስርዓት የለወጥንበት አካሄድ አብዛኛውን ህዝብ ጠቅሟል አልጠቀመም። የተጠቀመው የነጌታቸው አሰፋ ከስልጣን መላቀቅ ይሄ ለውጥ መምጣት የተጠቀመው ቄሮና ኦሮሞን ብቻ ሁሉንም የተጠቀመው ስፔሻሊ የሆነ ፕሪቪሌጅ ኢንፋክት ዛሬ ተመልሰን እንዳውም ኦሮሞ የተጎዳ ያለበት ሁኔታ ውስጥ ያለነውና as long as እኔ የምሰራው ነገር እስከተሳካና ሰዎችን እስከተጠቀመ ድረስ ያመስግኑኝ ይረዱ አይረዱ it's my secondary ነው ለኔ። በጣም አሪፍ ነው። እንግዲህ በጣም የሚወዱ ጫፍ ድረስ ይሄዳሉ፣ በጣም የሚጠሉ ደግሞ እንደዚሁ ጫፍ ድረስ ነው የሚሄዱት። እኔ የምጠራቸው አድፋጮች ናቸውና አድፋጮች ደግሞ ዝም ብሎ የተቀመጡ እንደሚበዙ ደግሞ ትረዳለህ ብዬ አስባለሁ። እነዛ አድፋጮች ደግሞ አሁን መልሃንተ ወደ ምርጫ እየሄድክ ስለሆነ ብዙሃኑ አድፋጮቹ ብዙሃኑ ሰው ደግሞ ካርድ አላቸው። እንዲሁም የሚጠሉን ስትጨምሮ ደግሞ ሊበዙ ይችላሉ። አያሰጋህም? አያሰጋኝም። ማጆሪቲ ሳይለንት የሚባለው ብዙ አይደለም። look I'm a really good strategist በጣም ጥሩ ስትራቴጂስት ነኝ። በደንብ ማጥንቻለሁ እቺ ነገር የሌሎች ሀገሮችን ማጥንቻለሁ። የጫወታውን ህግጋት መስመሩን በደንብ እረዳታለሁ። ምርጫውን ለማሸነፍ የሚያስችለን ስትራቴጂ ነድፈናል። ያደራጀት አወቃቀርም አውርደናል። እኛ ለማሸነፍ ሁሉም ሰው ይደግፈን ካልን ያሞኝነት ነው። ኢንፋክት ሁሉ ከደገፈህ አደጋው ነው የምትገባው። አንተ የምትለውን አድፋጮች ለማሸነፍና ለኛ ድምጽ እንዲሰጡን ስትራቴጂ ያለን እድል ስጡን፣ አዳምጡን። ባለፉት 10-15 አመታት እኔም ሆንኩ ሌሎች ይሰሩትን ጠጋበሉና ተረዱ። እሱን እድል እየፈጠርክ ነው ግጆ? Yeah, of course መቼም እዚህ ሀገር ኖሮ ባለፉት 5-6 አመታት እየሰራነው ስራ ወይ የኔ ስርዓት አይወድቅም ተብሎ እኮ ተስፋ የተቆረጠበት ሁኔታ ነው። ትልቅ ጠመንጃ ሳይኖረን ሀገር ሳናፈርስ ስንቱ አማጺ እንትን እያለ ለውጥ ማምጣት ይቻልንበት የብዙ የስልጣን ጥመኛ ምናምን ሲሉ ይላሉ። ስልጣን ብንፈልግ ይተዛወርስ እኮ መዳደር እንችል ነበር። አሳልፈን ግን ለሀገር የሚጠቅመው እኛ ሪቮሉሽነሪ የሆነውና ሃርላይን የነበረው የኢህአዴግ ስራ ሳይሆን በመሐከል ላይ አብሬጅ የሆኑ ሰዎች ለማናገዱ ወደፊት ቢመጡ ይሻላል ብለን ይሄን ነው ወኩዳ አብዳኔት ይሄን ሁሉ ሰው ይየው እድል ይስጡና ያዳምጡ። ኮንቪንስ ካደረጉናቸው ይምረጡን። ካልሆኑ
ኮንቪንስ ለሚያደርጋቸው ይምረጡ ከመምረጥና ከመምረጥ ግን አትቆጠቡ ነው የምላቸው የኛን ባላንጣ መረጠ እኛን መረጠ ዳዝም ማተር እዚህ ሀገር ውስጥ መንግስት በህዝብ እንዲመረጥ ህዝባዊ መንግስት ማለት በህዝብ የተመረጠ መንግስት ነው በሺዎች መስዋዕትነት አድርገዋል በሺዎች ፋይናሊ ይሄን እድል አግኝተናል አንደኛ ለመምረጥና ለመመረጥ ተዘጋጁ ዳዝም ማተሮች ፓርቲ ሪሊ እኔ ትልቁ የኔ ኢንትረስት ፕሮሰሱ ነው የዚህ ሀገር ዜጎች መንግስት ለመጀመሪያ ጊዜ መምረጥ መቻል አለባቸው ማንንም ይምረጡ ቅድም እንዳልኩ አልቲሜትሊ መስከረም ላይ የአንድ ፓርቲ መንግስት አይኖርም አዲስ መንግስት ይኖራል ይሄንን ሰዎች ማወቅ አለባቸው አዲስ መንግስት ነው የሚኖረው ያ መንግስት ግን ከዚህ በፊት እንደምናቀው እንደ ኃይለ ሥላሴ እንደ ደርግ እንደነመለስ ዘመን በአንድ ግለሰብ ፈላጭ ቆራጭነት በአንድ ፓርቲ አይኖርም እሱ አልቋል እሱ ከእንግዲህ ኢትዮጵያስ ፖለቲክስ will be politics of compromise የድርድር ሜሲ የሆነ ነው የሚሆነው ኬኦቲክ ነው የሚሆነው አሁን እንደምናየው መንግስት ተረጋግቶ የሚሄድበት ሳይሆን መውጣት መውረድ ምናምን ኮአሊሽን ይፈጠራል ይፈርሳል እንዲያ ነገር ይቀጥላል ግን ጥሩ ነው ለሀገር ለአንድ 5 አመት 10 አመት ሊሆን ይችላል ከዛ በኋላ ግን ፎርሙላውን እናገኘዋለን እና ለሳይለንት ማጆሪቲው መመከር ፈልገው አንደኛ አምባገነናዊ ቴንደንሲ በገዢው ፓርቲ ላይ እየመጣ ስለሆነ እሱ መገሰጽ መቻል አለባቸው ሁለተኛ ንቁ ተሳትፎ ያስፈልጋቸዋል ሚዲያን መከታተል መተቸት መደገፍ ለመመረጥ መዘጋጀት አለባቸው ካድሬ ብቻ ሀገር የሚያስተዳድርበት ምክንያት ምንድነው የሜዲካል ዶክተር ሆኖ የዚህ ሀገር ሆስፒታሎችና የዚህ ሀገር የጤና ፊልድ በካድሬ የሚተዳደርበት ምክንያት አይታየኝም የካድሬ ስርዓት የካድሬ አስተዳደር የካድሬ ውሳኔ የሚያንገሸግሸው ዶክተር ጋዋኑን ለብሶ ወደ ምርጫ ወቅት ተመርጦ ወደ ማስተካከል መግባት መቻል አለበት እዚህ ሀገር ማስተዳደር የሚፈልግ ያስተዳደራዊ በደል ያንገሸገሸው ሰው ለመመረጥ መዘጋጀት አለበት ለመመረጥ ፓርላማ ብቻ አይደለም ነገራችን ላይ እዚህ ሀገር ከእንግዲህ በኋላ ፓላስ የተቀመጠው ሰው ብቻ የሚወስንበት ዘመንም የለም ፓርላማው እንደ ድሮ እንቅልፋም አይሆንም ፓርላማው ብዙ ነገሮችን ይሰራል አንድ ፓርላሜንታሪያን ብዙ ነገሮችን ሼፕ ሊያደርግ ይችላል እዚህ ሀገር የክልል ምክር ቤቶች የከተማ ምክር ቤቶች ከዚህኛው ምርጫ ቀጥሎ የወረዳና የቀበሌ ምርጫ ይኖራል ተመረጥ ሰው ለመመረጥ ይዘጋጅ ቀበሌ የሚሉት አሁንም አለ እንዴ አለ ወረዳ መስሎኝ አንተ የሆንክ ዳያስፖራ ነህ ወረዳም ቀበሌም አለ ሁለቱም ደረጃ ምክር ቤት ይመረጣል 3 ደረጃ ነው መንግስት ያለው እዚህ ሀገር የፌደራል መንግስት አለ የክልል መንግስትና ሎካል ምንለው መንግስት የወረዳና የቀበሌ አለ እና በዛ ውስጥም በዚህ ምርጫ እሱን ያደርጉትም ከአንድ አመት በኋላ ነው የሚያደርጉት ትልቁ ነገር ጀዋርን ደግፉ ፌኮን ደግፉ ምናምን አይደለም እኛ ድጋፍ አለን ችግር የለውም ይወቃናል የድርሻችንን አናጣም እኔ እንደው አንድ ጥያቄ ሁሌ መጠየቅ ፈልጋለሁ ለምንድነው ሲቪሊያኑ በጣም ዲፔንድ ያደርጋል ለምሳሌ ኤሊቱ ላይ ወይም ደግሞ እንደናንተ ፖለቲካውን በደም ምትመሩት ላይ እኔ እንደውም ምለ በየቦታው ስለምንቀሳቀስ አንድ ሰው ከውጭ መጥቶ አንድ ስራ ሊሰራ አይ ምናልባት ይሄ ምርጫው ይለፍና እስቲ ሁኔታው አምረም ይላል ወይም ደግሞ ሙቭ አርጎ ውጭ ሀገር ለመኖር የሚፈልግ አንድ አባወራ ይሄ ምርጫው ይለፍና ይላል እንዴ እንደዚሁም ሌላውም ባለሀብት እንደዚህ ሆነ ነገር ሊያረግ ይፈልግና ግን ከምርጫው ጋር ያገናኘዋልና ለምንድነው ጄኒዩን ፖለቲክስ የሌለው እዚህ ሀገር ለምንድነው በጣም ቅድም ብለኸኛል አንዳንድ ጊዜ አጀንዳ ሴት እናረጋለን ይባላል በገዢውም ደግሞ ምናልባት ያደርጉ ይሆናል ሌላውም እንደያቅሙ አጀንዳ ምንድነው ከአጀንዳ ወተን ለምንድነው ጄኒዩን ፖለቲክስ የማይደረገው ለምንድነው እኛ ኢንቮልቭ ግዴታ መሆን ያለበት ቅድም እኮ እንዳልኩ ነው የዚህ ሀገር ትልቁ የፖለቲካ አመራሩ ትልቁ አላማ ዳቦ ቅቤ ምናምን ቃል መግባት ሳይሆን አትሊስት ፖለቲካውን ማረጋጋት ቃል መግባት መቻል አለብን አሁን ምርጫ በጣም ሰውን የሚያሳስበው ከዚህ በፊት የተደረገው ምርጫ በጣም አወዛጋቢ ብዙ ህይወት የቀጠፈ ዝብርርቁን ያወጣ ስለሆነ አንተ ኢንቨስተር ከሆንክ ወደ ሰዓት ገንዘብን አጥተህ የሚመጣው ምርጫ እሳት ነው የሚሆነው ውሃ ግልጽ ስላልሆነላችሁ ማለት
የኤሊት ፓክት ቅድም እንዳልኩ ሁለቱን አመት ዌስት አደረግነው አባከን ነው እድል አጨናገፍን የሀገርን ህልም ለግለሰቦች አምቢሽን አውለነው ተሳሳተን እኮ ምን ለዚህ ነው ለባለፉት 2 አመታት የሀገሪቱ ፖለቲካ ሊቃን ቁጭ ብለው ምን አይነት ሀገር እንገንባ ምርጫውን እንዴት እናካሂደው ሩል ኦፍ ዘ ጌም ላይ ውይይትና ድርድር ስምምነት ቢደረግ ኖሮ ዛሬ የምትለው ስጋት የለም ስጋቱ የሚመጣው ምርጫው እንዴት ይካሄድ መቼ ይካሄድ ውጤቱ እንዴት ይምጣ የሚለው ላይ መተማመን አልተፈጠረም መተማመን ደግሞ ከመደራደርና ከመወያየት ነው የሚመጣው እና አሁን የምትለው የኤሊቱ ፍራቻ የህዝቡ ፍራቻ ከዛ ጋር ነው የሚመጣው ከዚህ ጋር ተያይዞ ምንም እንኳን ፖለቲካ ቢረጋጋም የፖለቲካ ኤሊቱ በማሱ ላይ ጫና ይኖረዋል እንግዲህ ማህበረሰብ በሁለት ደረጃ ይደራጃል ፖለቲካል ኮሚኒቲ ምንለው በፖለቲካ ደረጃ ያላል ሶሻል ሲቪክ ሶሳይቲ ምንለው የተላሉ ዩኤንጂዎች የሃይማኖት ተቋማት የባህል ተቋማት ሶስት የተደራጃል ሶስተኛ ማሰብ ምንለው ህዝብ አለ እነዚህ ሶስቱ ሌየሮች ናቸው ኢንተራክት ያደረጉ አገርን ወደፊት የሚያራምዱት የፖለቲካ ኤሊቱ በጣም አሁን የቢዝነስ ኮሚኒቲው በሲቪክ ሶሳይቲ ውስጥ ነው ያለው ስለዚህ የፖለቲካ ኤሊቱ የሚመጣው መስቀልቅልነት ቅድም ያልኩ ነው ብዙ ጊዜ ሰዎች የውሸት ቃል ነው የሚገቡት ኢኮኖሚውን እንዲናረጋዋለን እንዳናን አገሪቷ እንድትመጻደቅ እናረጋለን ሰቦል ውሸት ነው የፖለቲካ ኮሚኒቲው መረጋጋት ካልቻለ ሩል ኦፍ ዘ ጌም የምንጫወቻ ህግጋቱ ላይ የመጫወቻ ህግጋቱና አካሄዱ ላይ ስምምነትና መተማመን እስካልመጣ ድረስ የቢዝነስ ኮሚኒቲውን ተረብሸዋል የህዝቡን ተረብሸዋል አሁን ሰሞኑን የሚካሄደው ነገር ወሰደው የገዢው ፓርቲዎች የቢዝነስ ኮሚኒቲውን ገንዘብ እያስከፈሉ ነው ገንዘብ ያስከፍላሉ እያሰባሰቡ ነው ገቢ እየሰበሰቡ ነው አሁን ፈንድሬዚንግ ነው የሚሉት ግን በካንተ ስራ ጋር የሚያያዝ የንግድ ሚኒስቴር የገቢ ሚኒስቴር ወይ ደግሞ ያንተ አካባቢ ላይሰንስ የሆነ ሰው ለፓርቲው ሲጡ ይልህ እምቢ ካልክ ምን እንደሚመጣበት አታውቅም በተለይ ያ ፓርቲ ቀጥሎ የሚያሸንፍ ከሆነ ፓርቲው ላደገፍ ይችላል ግን ቢዝነስ ላይ ኢምፓክት ስለሚኖረው አሳልፈ መስጠትበት ቮለንተሪ ፈንድሬዚንግ ለፖለቲካ ኮንትሪቢዩሽን ቮለንተሪ ነበር መሆን ያለበት አሁን ይሄ ግን ቮለንተሪ ነው ኤክስቶርሽን ነው ይሄ ሁሉ የሚመጣው የፖለቲካ ኤሊቱ ተስማምቶ እንዴት ነው የፖለቲካል ፋይናንሲንግ ካምፔን ፋይናንሲንግ ምንለው እንዴት ነው የሚደረገው በጽሁፍ ብቻ ሳይሆን ኮሚትድ በሆነ መልኩ ቢደረግና መግባባት ይመጣ ኖሮ አሁንም በንግዱ ማህበረሰብ ላይ ያለው በጣም ትልቅ ጫና የንግዱ ማህበረሰብ አሁን ለገዢው ፓርቲ ስለሚፈራ ከባንክ ሁሉ ተደርድሮ የሚሰጣል ህጉ ምን ይላል ግን ህጉማ ቮለንተሪ ነው መሆን ያለበት ግን ያ ህጉ ተጻፈ እንጂ አልተማማሉበትም ሙሉ በሙሉ አልተማማሉበትም አልተማመኑበትም ፔናልቲው ራሱ ግልጽ አይደለም ከዚህ አንፃር እንዲህ አይነት የካምፔን ፋይናንሲንግ ኢሹ የንግዱ ማህበረሰብ ሚና የሴኩሪቲ ሴክተሩ ሚና የሃይማኖት ተቋማት ሚና ላይ እነዚህ በሙሉ አንዳንድ ቦታ ናሽናል ዳያሎግ ይላቸዋል ብሔራዊ ውይይት ይባል ነገር አለ እሱ ካልመደረጉ የተነሳ የፖለቲካ ማከሌቃኖ ሽኩቻ በንግዱ ማህበረሰብ ላይ በጣም ዲተርሚናንታል የሆነ ጫና አለው ከዛም አልፎ በተለያየ የማህበረሰብ ክፍል ላይ ይኖራል ማለት ነው እንግዲህ ከብዙ አካላቶች ጋር ያገናኙሃል አንተ እንግዲህ ሶሪ ይሄንን ስል ግን ከብዛት ከጥፋት ኃይሎች ጋር ነው አንተ የሚያገናኘው ብዙ ጊዜ የሆነ ጥፋት ሲሆን ጆዋር እጅ የሚባል ነገር አለ ቅድም ብለኸኛል እንግዲህ ያንን እንትን ለማለት አዳምጡኝ ብሮ የሰራውትን ተመልከቱ ብለሃል ግን ዋነኛው ግን ከህዋት ጋር ነው የሚያገናኙት እንደውም በጣም በቅርብ ጊዜ አንደኛው ያ እንግዲህ የኦፌኮ አባል የሆኑት ያንተ የሥራ ባልደረባክ ህዋት ባለውለታችን ነው የሚል ንግግር ተናግረዋልና ይሄ በጣም የሚጋጭ ነው ብዙ ሰውንም አስቆጥቷል እውነት ነው ማን ነው እንደዛ ያለው እንግዲህ ሪካርድ ላይ ስላለ አቶ በቀለ ገባ እንደዛ ብለዋል አልሰማሁትም እኔ ከህዋት ጋር አንዳንዴ ይገርመኛል የዛሬ 3 አመት ህዋት ዶክመንተሪ ተሰራብኝ ነበር ትዝላልና ኃይለ ማርያም ገንዘብ ከግብጽ በጆንያ ወስዶ ማለት ያሉ በሽብር ተከስሼ ምናምን ከዛ ደግሞ አሁን ተገልብጦ የህዋት ጀለስ ምክንያቱም ምናልባት ቋን ወዳጅ ከህዋት ጋር ምንም ድብብቅ የለም ከህዋት ጋር
ህወሓትና የኦሮሞ ህዝብ ህወሓትና የኦሮሞ ታጋዮች ጠላት ነበር። ይሄ ነው የማይባል ሰቆቃ ደርሶብናል በህወሓት ኢህአዴግ አስተዳደር። ታግለናል፣ አሸንፈናቸዋል። ከዛ ተደራድረን ጎልደን ፓራሹት ወስደው እኛ ፍትህ ላለመጠየቅ ማለትም የዘረፉትን ላለማስመለስ ለገደሉት ላለመቅጣት እነሱ ደግሞ የባሰ የደም መፋሰስ ሳይመጣ ስልጣን ለመብቃቅ ሌላ ሀገር ስለተማር ነው we sacrifice justice for peaceful transition። ይሄ ሚስጥር አይደለም፣ ሀገርን ይጠቅማል ብለን ያደረግነው ነው። ከህወሓት ጋር አሁን ያለፈው አልፏል ብለን ስለተው ነው የጠላትነት ግንኙነትም የለንም፣ ወዳጅነትም የለንም። ቀደም እንዳልኩ በተለይ በግል ደረጃ እኔ ፖለቲካን ፐርሰናላይዝ አላደረገውም። ስልጣን ለቀዋል። ትላንትና የሚተጣለ ነው ትግሬ ስለሆኑ አይደለም። ትላንትናም ከህወሓት ጋር ትግሉ ሲገባ ነው ቀያችን መጥተው ስለጨቆኑን፣ ስለዘረፉን፣ ስላሰሩን፣ ስለገደሉን ነው። ስልጣን ለቀው እየገደሉን አይደለም፣ እያሰሩን አይደለም፣ ስልጣን ለቀው ሄደዋል። ለሀገርና ለህዝባችን ይጠቅማል ያልነው በቀላ ለመከተል ሬዲስትሪቢዩሽን ለመጠየቅ ተወያይተን በምሁራን ደረጃ የተወሰነ ጉዳይ ነው። ስለዚህ ህወሓትን እንደ ለኛ ጠላት ለኔ ለኦሮሞ ህዝብ ዛሬ ጠላት ናቸው አይደለም፣ ወዳጅም ናቸው አይደለም። ታሪክ አለን፣ ያልተወራረደ ሂሳብ አለ። ዛሬ ደግሞ ይጠቅሙናል የሚል ግምትም የለኝም። እኔ ለምን እና ቢራሱ ለምን ከነሱ ጋር ከሰላንታ ውስጥ እንደሚገቡ አይገባኝም። እነሱም ደግሞ በሰላም እድለኛ ናቸው። ሳይንኮታኮቱ ስልጣን ለቀው ክልላቸው ላይ ገብተዋል። ከዛ በኋላ የሚያደርጉት መንጠራራትም ጠቃሚ ነው ብዬ አላስብም። በግለሰብ ደረጃ ህወሓቶችን ልክ እንደማንኛውም ፖለቲካ ድርጅት ነው ማያቸው። በግለሰብ ደረጃ ቂም የለኝም ነው የምትለው? በግለሰብ ደረጃ ቂም የለኝም፣ ግን እንደው ተደጋግሞ የሚባል ነገር አለ። ጠቅላይ ሚኒስትር አብይ ተጣላቸዋል በግለሰብ ደረጃ። ምክንያቱም ተደጋግመህ እሳቸው ላይ ሂስ ታቀርባለህ። ያንተን ተርሶ ነው ሰው የግል ጥላቻ አለው ይባላል። እኔ በጠቅላይ ሚኒስትሩም ላይ ሆነ በማንም ላይ ቂም የለኝም። ቅድም እንዳልኩ እኔ ፖለቲካ መርጬ ነው የገባሁት። ሳደርገው ግን ለራሴ ሳይሆን ለህዝብ ይጠቅማል ምለውን ባለኝ ዕውቀት ፈጣሪ ከዛ በጣም ሪሞት ከሆነች ቀበሌ አንስቶ አይቪ ሊግ ትምህርት ቤት ወይ ሲያስተምረኝ ዓለምን ሲያዞረኝ ሜይቢ ለዛ ህዝብ አንድ ነገር አድርጋለሁ ብዬ ነው የገባሁበት። ስለዚህ በግለሰብ ደረጃ ከማንም ጋር በግለሰብ ደረጃ ለምሳሌ ሊገለኝ የሚፈልግ ሰው በግለሰብ ደረጃ ነው ሊገለኝ የሚፈልገው የሚል ግምት የለኝም። የፖለቲካ ሽኩቻ ነው። የሱን የፖለቲካ አላማና ፍላጎትና አምቢሽን ስለምጋራጥበት ያስወግደኝ ይፈልጋል። ፖለቲካል ዲሲዥን ነው እንጂ ፐርሰናል ነው ብዬ አላስብም። ከጠቅላይ ሚኒስትሩ ጋር ታውቀናል። he is very friendly guy። የሱን ማስተሳሰብ የሱን አመለካከት ገና ስልጣን ሳይዝ ነው የተቃወምኩት። በዛ ጊዜ ሌሎች በውሳኔ ውስጥ የነበሩ ሰዎች ከኔ የተለየ አቋም ስለነበራቸው ተሸንፍ ያለው ስልጣን ይዟል። ከያዘ በኋላ ቆይ እንደግፈው እና እኔ ብዬ ሞክሬያለሁ። የፈራሁት ነው የሆነው። መጀመሪያ ስልጣን ሳይዝ የተቃወምኩበት ምክንያቶች አንድ በአንድ መጡ። እንደ አንድ መሪውን እንደጨበጠ ግለሰብ እኔ ብዙ ጊዜ የተተቸውበት እሱ መሪ ነው የያዘው፣ እኛ ረዳቶች ነን መሆን ያለብን የሚል ግምት ነበር። መሪውን ይዞ ትክክለኛ መንገድ ላይ እየረዳ አይደለም። ይቺ ሀገርና ህዝባችን ያለውን እድል እያጨናገፈብን ነው። መጀመሪያም ሊመራ አይችልም የሚል ግምት ነበረኝ። ባለፈው 2 አመት ውስጥ ይቺ ሀገር የምትፈልገውን አመራር አልሰጠም የሚል ኮንክሉድ አድርጌ ከመጀመሪያ ከተቃዋሚነት ወደ ደጋፊነት ወደ ተቺነት አሁን ወደ ተቃዋሚነት ገብቻለሁ። ፖለቲካል ነው
በግለሰብ ደረጃ ምንም አይነት ኢንፋክት እንዳልኩ በጣም ፍሬንድሊ የሆነ ግንኙነት ነው ያለን። ከዛ ያ በፖለቲካ እንስማማ እና ህወሓትም ጋር ስንመለስ የሚነሳ ነገር አለ። ሁለት የተምታታ ነገር አለ። አንደኛው ትላንትና ጠላት ስለሆኑ ዛሬም ለጠላት እንቀጥቅጣቸው የሚል ነው። አይ ዶንት ቢሊቭ ኢን ኢት። ትጣላለህ። ለምሳሌ በልጅነት የማውቀው ነገር ነው እንዳልኩ አብዛኛው የኔ አመለካከት በልጅነት ኢንፊውዝ የተደረገ ነው። ትግል ትያያዛለህ፣ ትጥለዋለህ። እዛ ላይ ቁጭ ብለህ በቦክስ መደለቅ አለብህ እንዴ እስኪሞት ድረስ ጣልከው በቃ መሄድ መቻል አለብህ። እኛና ህወሓት እኔና ህወሓት በግልጽ ታገልን። የሚችሉትን በሙሉ በፕሮፓጋንዳም በኃይልም እዛ እስካለው ድረስ ኢሊሚኔት እስከማድረግ ሙከራ አድርገዋል። መጨረሻ ላይ እኔም ቄሮም ሌላውም ህዝብ አሸነፈ ነው በቃ ተሸነፉ። እነሱ መንፈራገጥ አልነበረባቸው። አሸናፊውም ወገን ምናልባት ከህወሓት ጋር ግብግቡስ የሚገቡት ከነሱ ጋር ያልታገሉ በአዲስ እንታገላቸው የወደቀን እዛ ላይ መደብደብ አያስፈልግም። እነሱም ቢሆን መንፈራገጥ አልነበረባቸው። አንዱ ሐሳብ ነው። ሁለተኛው ህወሓቶች ፌደራሊስቶች ስለሆኑ ተመሳሳይ አመለካከት ስላለን አብረን እንስራ የሚለው ነው። አይ ዶንት ቢሊቭ ኢን ኢት። ህወሓቶች 27 ዓመት ፌደራሊዝም እዚህ ሀገር ስላለ እንዳይውል ያጨናገፉ ኃይሎች ናቸው። አሁንም ቢሆን ከአብይ ጋር ካላቸው የስልጣን ሽኩቻ እና ትላንትና አብረው ሲያጠፉ የነበሩትን ሂሳብ የማወራረድ ግብግብ የአብይና የህወሓት ግብግብ የፕሪንሲፕል ግብግብ አይደለም። እነሱ ፌደራሊስት ስለሆኑ እነሱ ዩኒታሪስት ስለሆነ አይደለም። ትላንት እነሱ ይልኩት ነበር፣ ዛሬ እሱ ሊልካቸው ይፈልጋል። እንዲህ አይነት ግብግብ ነው። እዚህ አይነት ግብግብ ውስጥ ጣልቃ መግባት አልፈልግም። መጀመሪያ እንደመጣው ሰላም እንዲፈጠር እንዲወያዩ እሱንም እነሱንም ሳናግር ነበር። መጨረሻ ላይ ግብግብ ሲመርጡ ዛሬ ነው አሁን ለፖለቲካል ድርጅቶችንም መመክረው የነሱ የፖለቲካ ሽኩቻ አይደለም። ተራ የሆነ የሂሳብ ማወራረድ ትላንትና ሀለቃው ነበሩ፣ ዛሬ ሀለቃቸው መሆን ይፈልጋል። እነሱ ደግሞ ትላንትና ጆሮ ይዘው ነው ያሳደግነው ሰውዬ ዛሬ እንላክለት ይላሉ። there is no politics። ይሄ የፋራ ፖለቲካ ነው በሁለቱ መካከል ያለው። ሴኩሪቲውን ደግሞ ወደዛ ስላስጋቡት እኛ ሲቪል የሆነ ፖለቲካ ማራመድ እንፈልጋለን። በእነሱና በአይን መካከል ያለውን ፐርሰናላይዝድ የሆነ የፖለቲካ ሽኩቻ ውስጥ ገብተን መያዝ አንፈልግም። ስለዚህ ከህወሓቶች ጋር አጋርም አይደለንም፣ ጠላትም አይደለንም። ከተጋበዘን በሁለቱ ሳይድ በሁለቱም በሽምግልና ልንገባ እንችላለን፣ ልናቀራረብ እንሞክራለን። ከዛ በተረፈ ግን ከአብይም ጋር ተደርበን እነሱ ላይ ጦርነት አናውጅም፣ ከነሱም ጋር ተደርበን አብይ ላይ ጦርነት አናውጅም። ኦኬ፣ ብዙ ሄደህበታል በዚህ ጉዳይ ላይ። አሁን ኦኤምኤን በአቶ ግርማ ጉተማ እንዲመራ አድርገሃል። ባለቤትነቱ የማን ነው? እንግዲህ ብቻ ሀገር እያለን ኤንጂኦ ነበር፣ ነን ፕሮፊት ነበር። እዚህ ስንመጣ ያው እዚህ ገንዘብ ተዋጣ በህዝብ እንደምታውቀው እዚህ ሀገር ሚዲያ ኮሜርሻል ወይ የመንግስት ነው ያለው እና በሼር በሼር ተይዞ ሰራተኞቹም አሁን ተሰጥቷቸው እዛ ውስጥ ያሉ ሰራተኞችም ሼር እየተሰጣቸው ነው። በዛ ላይ ነው በሼር። ከዛ እንግዲህ ፕሮባብሊ ከምርጫው በኋላ ይመስለኛል ወደ መጀመሪያ አሁኑ ሼር የፐብሊክ ለማድረግ ነበረ፣ ጊዜ አልበቃም። ወደ ፐብሊክ ሼር ይሄዳል። ሼር ካምፓኒ ነው የሚሆነው። እንግዲህ ደግሞ 2 ወር አካባቢ ሆነ መሰለኝ አሜሪካ ሰሜን አሜሪካ ሄደ ነበርና ለምርጫ እንደምትወዳደር ከይፋ ካረክ በኋላ ገንዘብ መዋጮ በጣም ተዋጥቶልሃል። አንደኛ ይሄ ገንዘብ ታግዶበታል ምናምን ይባል ሰፊ ዘገባ አለ። ሁለተኛው ነገር ደግሞ ያ ገንዘብ የእውነት ከተሰብስቦ እጃችሁ ላይ ከገባ ያንተ የኦፌኮ ፓርቲ ነው ወይስ የኦኤምኤን ነው? ነው የፓርቲ አይደለም፣ እሱ የኦኤምኤን ፈንድሬዚንግ ነው የሰራ ነው። ያንን ያደረግንበት ያው ወደ ፓርቲ ስለመገባ ከኦኤምኤን ስለመለቅ ኦኤምኤንን አትሊስት በአንድ ጥሩ ፋይናንሻል ፉቲንግ መተው ነው የፈለኩት። ለኦኤምኤን ከአመራር በተጨማሪ ፈንድሬዚንግ ላይ በጣም ሰራ ነበር እንደምታውቀው። ስለዚህ ጥሩ ገንዘብ ነው ፈንድሬዝ ያደረግነው። ያን ገንዘብ ወይም ዲያስፖራ ላለው ኦኤምኤን ነው የገባው እንጂ ታግዷል ምናምን አርውሸት ነው። እንደዛ አይነት ነገር የለም። አሜሪካ እኮ የህግ ሀገር ነው። ብዙ ነገር ተወርቷል። ከስራ ተይዞ ታክስ ይመጣል ምናምን ብዙ ነገር አንተ ላይ
ብዙ ሰዎች እኮ ግን አንዳንድ ሰዎች አንደርስቲሜት ሲያደርጉኝ ይገርመኛል። ህወሓቶች እኮ 1.4 ሚሊዮን ይከፍሉ ነበር ታውቃለህ ዲሲ ለነበሩት ሎቢ ፊርሞች እንደኛ አይነት ነው ከዛ በላይ ይከፍሉ ነበር እና እነኛ ሎ ፊርሞች የኛን ፋይናንስ የኛን ኤዲቶሪያል የኛን አካሄድ በጥር አድርገው ወንጀል ለማድረግ ማድረጉት ነገር አልነበረ አይሬስ ላይ የብሮድካስት አውቶሪቲው ላይ የተለያዩ እኛ ደግሞ አሜሪካ ብቻ ሳይሆን አውሮፓም ቢሮዎች ነበሩን የተለያዩ አውስትራሊያም ነበሩን ስለዚህ ያ ብቻ ሳይሆን የሳተላይት ብሮድካስት ነው የምናደርገው ሳተላይቶቹ አንዳንዱ አውሮፓ አንዳንዱ እስራኤል ነበረ ኩዌት ሁሉ እስራኤል እና ካምፓኒ እንትኖች ነበሩ እነዚህን ሁሉ ህጎች መጠበቅ ነበርብን እና የህግን ጉዳይ ህግና ፋይናንስ አንድ የተማርኩት ነገር ምንድነው ህግና ፋይናንስህን በጥንቃቄ መሄድ በተለይ ደግሞ በህግ በመተዳደር ሀገር ውስጥ በጣም ወሳኝ ነው ስለዚህ አንዱ ከመጀመሪያው ያደረግነው የኢንተርናልና ኤክስተርናል ኦዲት ማስቀመጥ ነው ኢንተርናልና ኤክስተርናል ኦዲት አስቀምጠን በቦርዳችን ውስጥ በዩኒቨርሲቲ ደረጃ የሚያስተምሩ ለ20-30 አመት የቆዩ የአካውንቲንግ ኤክስፐርቶች አሉ እነሱ ኦዲት ያደርጋሉ ኤክስተርናል ደግሞ ሰርድ ፓርቲ ካምፓኒ ቻርተር የሆነ ካምፓኒ በአመት ኦዲት ያደርገናል ስፖትለስ ነበር ያልተደረገ ካምፔን አልነበረም እንኳን አሁን የሚደረገው ወከባተውና በነገራችን ላይ አሁን የሚደረጉት ወከባዎች ስካተርድ የሆኑ ናቸው ህወሓት እኮ በጣም ሲሪየስ ድርጅት ነበር their reach was very serious FBI ላይ ይከሱን ነበር የተለያዩ ሀገሮች ላይ ብዙ ነገር ያደርጉ ነበር ኤዲቶሪያላችን አሁን ኤዲቶሪያላችን ወደ አረብኛ ወደ ብሮድካስታችን ወደ እንግሊዝኛ ፈረንሳይኛ ወደ ስንት ቋንቋ ይተረጎም ነበር የኤቲካል ቫዮሌሽን እና ሌጋል ቫዮሌሽን እንደማግኘት ያኔ ሰዋችን እየጨረሱ ራሱ ለኩድን ጌራስ ዛሬማ አይታሰብም በጣም አሪፍ አስታውሳለሁ ከኔ ጋር ረጅም አመት በፊት ኢንተርቪው ሳደርግህ ኦሮሚያን ኢንዲፔንደንት የሆነች ኦሮሚያ ካንትሪ ለመፍጠር ነው ወይ ብዬ ስጠይቅህ ይሄ ጥያቄ ወደ አዲስ አበባ ስንሄድ መንገድ ላይ ያለን ክትፎ ነው መንበላው ወይስ ሽሮ ነው መንበላው አይነት ጥያቄ ነው ብለኸኝ ነበርና የትኛው መረጥ ሽሮ ነው ወይስ ጥብስ ምርጫው የህዝብ ነው እኔ ሁሉም ያመንኩት የማምንበት ኢምፖዝ ማድረግ አልፈልግም ግን የኦሮሞ ህዝብ እውነተኛ ዲሞክራሲ ያለበት እውነተኛ ፌደራሊዝም ያለበት በራሱ ላይ ራሱን አስተዳድሮ ማለት ማንነቱን የሚያሳድግበት ፈጣሪ በሰጠው ኢኮኖሚ ላይ ባለቤት ሆኖ የባይ ተመልካች የማይሆንበት ራሱ በመረጠው መንግስት ማለት የህዝብ እንደራሴዎች የሚተዳደርበት ራሱን በፉል አውቶኖሚ የሚያስተዳድርበት ክልል በፌደራል ደረጃ ደግሞ እንዳስተዋጽኦ ስልጣንና ሀብትን የሚቋደስበት ፌደራላዊ ዲሞክራሲያዊ ኢትዮጵያ ለኦሮሞ ህዝብ ተጠቅማለች ባይነኝ ይሄ ስርዓት ለኦሮሞ ህዝብም ለሁሉም ህዝብ ይጠቅማል ባይነኝ አህዳዊ ሰራርም መገነጣጠሉም ጠቃሚ ነው የሚል ግምት የለኝም ይሄንን ደግሞ በስፖስቱም ስላደኩ በአለም ላይ ሄጄ ሁሉንም አይቻለሁ አህዳዊ መካከረንም አይቻለሁ ኢንዲፔንደንት ሙቭመንቶችንም አይቻቸዋለሁ የሚጠቅመው ለኦሮሞ ህዝብም ለማንኛውም ህዝብ የሚሆነው ዲሞክራሲያዊ ፌደራላዊ ስርዓት የኦሮሞ ህዝብ ጥያቄ 3 ነው ብዬ ነው የማስበው ከዴይ ዜሮ አንዱ ማንነቱ ሲጨቆን ስለነበረ ማንነቱ ከጭቆና መውጣት ነው ማንነት ስንል 3 ኤሌመንቶች አሉት ባህሉ ኤክስክሉድ መደረግ የለበትም ሪዲኩል መደረግ የለበትም መጨቆን የለበትም ቋንቋው ከማንኛውም በራሱ መማር በራሱ የመጠቀም የማሳደግ ሶስተኛው ታሪኩ ያለ መዛባት ያለ መጠልሸት ያለ መገፋት አንዱ ማንነት ነው ሁለተኛው ኢኮኖሚ ነው ፈጣሪ የኦሮሞን ሲፈጥር
የሰጠው ንብረት አለ የሰጠው ናቹራል በምድር ውስጥ ያለ አፈር ላይ ያለ ወንዞች አሉት በዚህ ላይ በንጉሱ ጊዜ እንደሚደረገው በባላባት እርቦና ስሶ ገበሬው የሚቀፈቅፍበት ሳይሆን በነመለስ ጊዜ በኢንቨስትመንት ስም የሚዘረፍበት ሳይሆን በራሱ መሬት ላይ በራሱ ምድር ላይ ሙሉ ባለቤት ሆኖ በዛ ላይ ተጠቃሚ የሚሆንበት ሶስተኛው ሌላው በሚልካቸው ወይም ደግሞ በጉልበት በተጫኑ ሰዎች ሳይሆን ይሆኑኛል ብሎ በመረጣቸው እሱ ያሳድጓቸው መልምሏቸው መርቋቸው ይሆኑኛል ዕውቀት አላቸው ተአማኒ ናቸው ችሎታ አላቸው የሚለው በሚመርጣቸው እነኛ ሰዎች ደግሞ በሚያረቁት ህግና የፖሊሲ መሳደር ነው ራስ የማንነት ጥያቄ ነው የኢኮኖሚ ጥያቄ ነው ራስን የማስተዳደር ጥያቄ ነው ከሌላ ጋር አብሮ የመተዳደር ጉዳይ ነውና ያን ለማምጣት ነው አሁንም እየሰራን ያለ ነው በሚገርም ሁኔታ ኢትዮጵያ ውስጥ የኢንዲፔንደንስ ጥያቄ በጣም ወርዷል ከፍተኛ ደረጃ ሲነገር የነበረው በኦሮሞና በሶማሌ መካከል ነው በጣም ወርዷል ያን የስለ የነበረው ጥያቄ አሁን ብዙ መልስ እያመጣ ነው ህዝብ መነጣጠል ስሜት በህዝቡ የሚመጣው ጭቆና ነው የአንዱ የበላይነት አንዱ የመጨቆን ህዝቦችን የሚያበላልጥ ስርዓት ሲኖር ፍቺን መላየትን ይመርጣል በተቻለ መጠን ግን ሁሉንም የሚያሳትፍ አንዱ የቤት ልጅ አንዱ ነው የውጪ የሚያስቀምጥ ስርዓት እስከሌለ ድረስ ህዝቦች ለመቀራረብና አብሮ ለመስራት አብሮ ሀገር ለመገንባት እድል እንደሚሰጡ ነው የሚታይ እሺ የመጨረሻ ጥያቄ ላርገውና አቶ ጀዋር ታለቅሳለህ የሚያሳዝን ነገር ሲያጋጥምህ ልጆኜ በጣም አልቃሻ ነበርኩ ፍርታም ሳነበርክ ልጆኜ አንዱ እንትን የሚለኝ ልጆኜ ሙዚቃ በጣም አፍር ነበርና ሙዚቃ የሆነ ኮንፍሊክቲንግ ሙዚቃ ጽፍ ነበር ግጥም በጣም ጽፍ ነበር የሙዚቃ ቡድኖችን አባስተባብር ነበር መስፈን ግን አልወድምና የሙዚቃ ሁሉ ጊዜ ላይ አስተማሪ ዘፈን ሲለኝ በጣም አለቅስ ነበር መላየት በጣም ያስለቅሰኝ ነበር አሁን ደጋ ሂጄ ቤተሰቦቼ ጋር ወደ ቆላ ስመለስ በጣም አለቅስ ነበር ትግል ውስጥ ግን እየደረኩ መጣሁ ከ2014 እስከ 2018 እዚህ ሀገር የሆነውን ነገር ከኔ ላይ የሚያክሰው ያለን it was very traumatizing በህዝባችን ላይ 5000 ሰው ሲገደል 23000 ሰው ሲቆስል የዛ ጊዜ ያው ኮሙኒኬሽን በጣም ይመጣል ስለነበረ ሰዎች የሚገደሉበት ነቃውን ከነ ዲቴሉ በነገራችን ላይ ፌስቡክ ላይ የለጠፍኳቸው ፎቶዎች 5% አይሆኑ በህዝባችን ላይ ያው ከተረሳለ 5% አይሆኑ ዛሬ ማያቸው ግለሰቦች በሰው ላይ በነገራችን ላይ ትልቅ ሰዎች ነበሩ ቁጭ ብለው ሰው ቶርቸር የሚያስደርጉ I know them I work with them today እና በዛ ጊዜ በእናቶች ላይ በእህቶቻችን ላይ ሲደርስ የነበረው ነገር ምን ያረጉኝ ነበር መሰለህ አንዳንዴ ልጆች ይዙና ቶርቸር እያደረጓቸው ደውሎ ያሰሙኝ ነበር ደህንነቶቹ እኔ እየሰማው ሰው ሾት አድርገዋል በጥይት እኔ እየሰማው እየቀጠቀጡት የሞተ ሰው ነበር እና ያን ሰማ አላለቅስም ነበር አንዳንዴ ግን ነገሮች ከተረጋጉ በኋላ በጣም ስቅስቅ ብዬ በቃ ማቆም አልችልበት ለ3-4 ሰዓት በጣም ስቅስቅ ብዬ ማለቅስበት ጊዜ ነበርና ባለቤቴና ጫላ ቡልተም የሚባል ዘፋኝ ነበር ይሄን የሚያውቀው እሱ እዛ ጊዜ ያን ትግል በጣም በሙዚቃ ሲያቀጣጥፍ ነበር የሚረዳኝ ስለሚመስለኝ በጣም ሲከፋኝና መቋቋም ሲያቀታኝ ደውለት ነበር ሳውዝ አፍሪካ እና የዛ ጊዜ ስትሬንጅ የሆነው ክስተቱ ሲፈጸም ምንም አይሰማኝም ነበር ለምሳሌ ልጆቹን ቶርቸር እያደረጉ ይደውሉልኛል የደህነ ሰዎች የዛ ጊዜ የነሱ ሳይኮሎጂካል ዋርጌሙ ምንድነው እያሰቡ ያሉት እንዴት ላሸንፋቸው የሚለው ካልኩሌሽን ነበር ድራይ ነበርኩ
አንዳንድ ልጆቹን ሲገድሏቸው ሹት ያደርጓቸው ነበር ቶርቸር ያደርጉት ያቃሰተ ሰው ይሞት ነበርና ንምታቀው ብቻዬን ነው የምቀመጠው እዛ ለሊት ነው ግን ቆይቶ ከወር በኋላ እንደ ትራማን ተመልሶ አይ ሪሊቭ ያንን ጩኸቱን ለቅሶ ስቃዩን ሪሊቭ ስለማደርግ ቁጭ ብዬ ሰው ማከለ አንዳንዴ በቃ እንትን ያደርገኛል እና አንዱ ማሳውሰው ነው እና አንዳንዴ አሁንም አንዳንዴ ያያቸዋለሁ እዚህ ሰዎች ነው በጣም ያሳዝንህ ያንን ሁሉ ይቅር ብለን ያለፍነው ያንን ሁሉ ፕራይመሪሊ አይ በቃ አንበቃል አንሰራቸው ብዬ ፕራይመሪሊ ገፋውት ነኝና አንዳንዴ ያያቸዋለሁ አሁን ደግሞ ተመልሰው እንደዛ አይነት ስርዓትን አድቮኬት ሲያደርጉ ደግሞ ያያቸዋለሁ ሚዲያ ላይ ያያቸዋለሁ እንደዛው ሰዎችና maybe እኔ ተሳስቼ ይሆን ይቅር ማለት በዛ ጊዜ በቀል ወይስ ይቅር ይሻላል የሚለው አንዳንዴ ምታጣበም ጊዜ አለ ግን አንዳንዴም ያው እንደዛ ብዬ ትንሽ ብልጭ ይለልኝና አንዳንዴ ተመልሼ አለቅስና then I go back to my rational mind justify ለማድረግ ሞክርበት ሁኔታ አለና it was very traumatizing በጣም አሪፍ እንግዲህ ጥያቄዎቻችን ይሄን ይመስሉ ነበር በጣም ረጅም ነበር በጣም ለጊዜህም በጣም አርገና መሰግናለሁ በዚህ በተጣበበ ጊዜ ነው የመጣውበትና አመሰግናለሁ በሚቀጥለው ደግሞ እስከምንገናኝ ድረስ ምርጫም እየደረሰ ነው ጉድ ላክ እንግዲህ በኢትዮቲውስ ያው እንግዲህ አታከራክረኝ እንደዛሬው ረጋ ያለው ይሻላል የጀመርነው የዛሬ 6-7 አመት በክርክር ነው ትልቁ ነገር በርቱ የኢትዮቲውቦች ሲግኒፊካንት ኮንትሪቢዩሽን አድርጋችኋል ለዚህ ሀገር በጣም በተካረርንበት ወቅት ከህዋቶች ጋርም ከሌሎችም ጋር ሚድል ግራውንድ ይዛችሁ ስትሄዱ ነበር አሁን ግን ድምጻችሁ በብዛት ጠፍቷል ድምጻችሁን ከፍ አድርጉት በተለይ ለዚህ ምርጫ ሞዴሬት ቮይስ ስለሚያስፈልገን Thank you አበጃር እንግዲህ ተመልካቾቻችን የቆይታችን የነበረው ከፖለቲከኛው ለበል አቶ ጀዋር ጋር ነበር እንግዲህ አቶ ጀዋርን ያው መጥይዙት ሰው አይደለም በጣም ላይ ያደርሳል ሌላታችን ድብልቅልቅ ያለ ነበር ጥያቄ እኔ በዚህ ደረጃ ነበር የተዘጋጀሁት ግን ለማንኛውም የነበረን ቆይታ ይሄን ይመስል ነበር ትንሽ ረዘም ብሏል እዚህ በጣም ይቅርታ እንጠይቃለን ለዛሬው እናመሰግናለን ኢትዮቲዩብ ከአዲስ አበባ